እጆቼ የዳሰሱ ላላጫውትሽ ሰው ተማይደርስበት ተሲወል ቤትሽ ምን ነው እንደዚህ የረደገደጉን ጨረሰው የንክፉን ክፉን ወስዶ ያሰናገረው አይ እንደው አይ መከራ ምን አሉሽ ቸመናሎሽ ምን አለሽ ላቀቅ አቤት ጋሽ ጠሩ ምን ሆንኩኝ ነው ቆይ ስትጠሪ ማሰኝ ጠሩኝ አይደል እሺ ጋሽ ከርካሪሽ ለሰበሯው ካንቶ ዳይ የጀና ቁርስ ገጅን ማባከች ቸነቆነ ማናገር እሺ ስንት ነን እዚህ ቤት ውስጥ ያለ ነው ሶስት ስንት ዳቦ ነው የሚገዛው ሁለት ያወቅሽ አንዱን እኔ ነው የማበላው ጾመኛ ነኝ እናቴ ጋሽዬ ዛሬም ጋሽ እንዴ አልችልም እኔ አልችልም ጾመኛ ነኝ አንዱን ለኔ አንዱን ለወር ተከፈለች ሄጅ ገጀና ነው ያልኩ ተንቀሳቃሽ ምንድነው አንተን መሰለኝ የማናገረው ምንድነው ሰፋታ የሆነ አንገት ከራጅ ወሬ ልበጥሰው መጋኛ ይበጥሰ ኧረ ልጅ ታካብራለህ እንዳባቤ ስፖርት አለ ምሰር ታው እንኖር ታው እንናና ሄደሽ አንድ 50 ሜትር አቀበል ስጣለታኛል ወደዛ አቀበል ላስነበብ አለ እኮ ባቃል በስተርጅና ምንድነው አባቢ በስተርጅና ፍቅር እስከ መቃብር ታነባለህ አያገባህም ፍቅር እስከ ሰለስተ ሰባነ ያገባህ አትገባም የማያገባተው አትገባ ያገባህማ በቃ እሺ አባቢ ዛሬ እሺ ትንሽ ለበሶ አስጠኝም እንዴ ለበሶ ነው ያልከው ለበሶ አባይን ያላየ ሄዶ ማየት ይችላል አሉ ለበሶ ስትላጣብር ትንሽ እንኳን ራሱ አፍራት አይሰማም እሺ በቃ እሱን ተውና ለበሶ ከከርከሪ 200 ብር ዛሬ 200 የጓደኞቼ ጋር ዛሬ እወጣለሁ ለበሶ የለ 200 አለ አይደል እንዴት ነሽ ደህና ነሽ ዚያር መስጊድ ነሽ አንተ ደህና ነሽ ዚያር መስጊድ በጣም ንፍቅ ብለሽኝ እኮ ነው ምናልሽ እንዴ እኔ በጣም እኮ ናፈሽኝ አንቺን ለማግኘት ስል ነው እዚህ የመጣሁት ልቤ ከጅሎ ነበር ግን የምንገናኝበት መንገድ ምንም አልታየኝም እንዴ መገናኘትም አለብን ምናልሽ እንዴ አንቺ እንደኔ አልናፈሽም ማለት ነው እንዴ ነው ያለ እንዲያ ማለት አይደለም እኔም ቦታው እንጂ ስላክ ነው ማለት ሲርባቸው ራቡ ሲብስባል ያለያ መውጣት አልችልም በቃ እኔ ምናልሽ እኔ የምንገናኝበት ማለት አፈላልጋለሁ ማለት አፈልጋለሁ እሺ እስኪራኔ ይዳል የራሱ ካየው ስንት ጊዜና በጣም ብዙ ጊዜ ሆነኛል ብዙ ጊዜ ካየው ይሄው ለቤት ያከራይል ለኔ ለልጅ 200 ብራት አንተ እኮ እንደ ደስ ትለኛል ወንገና ደስ የሚል ነገር ተናገር አንተ ለኔ ምን የና ልጅ የእንግዲህ ልጅ ነህ አንተ ልጅ አይደለም ወደዛ ደግሞ እኔ ብሪቱ ነኝ ማኒቱ ነኝ ብሮ የምሰራበት ምንድነው እስከ ዘድ ባንክ ነኝ ላንተ መሰል ያለኝም ወደዛ ቀጥል በቃ ቀጥል ያለኝም አባቢር ሙሉ ታከብራለ አረዛ ተለኝማ የራስ ጉዳይ አዘረብሽው ወይ ወሰድሽው ዘረብሽኝ አይደል አንቺ ነህ ንብረቴን አዘረብሽው ወይ አልቻልኩትም እንዴ አንዱን ይዞት ሄደ አይደል አንቺው እሱ ነው ያዛት ጭው ወደዛ 3 ቀን አትበይም 3 ቀን ሙሉ አትበይም
በቃ ተናገሩ። ቁርስ ብቻ ነው ጋሽ? ቁርስ እሱን በይረት እንነጋገራለን። ገበያውን ደረስን። በቃ ትንሽ እኮ ነው የቀረን። ያው ደረስን ትላለህ። ንገራ በቃ እንደዛ በጣም ቆየ እኮ ምን ይላል? ለማንኛውም ተረጋጋ። ምን ተረጋጋ ትላለህ? በጣም ፀሐይ እኮ መታ ምን ይላል? ይኸውልህ አሁን ይዤ የምሄድበት ቦታ ማለት ነው። ይዤ የምሄድበት ቦታ የተከበሩና ጨዋ ሰው ያሉበት ቦታ ነው። እሺ ምን አገባኝ። በቃ የፈለገው በቃ ቤት ነው። በቃ ምንድን ነው አንተ እንደዚህ ፀሐይ በጣም አንቃቃ እኮ ምንድን ነው? ይኸውልህ ይሄን ጩኸት እንደው ትንሽ ቀነስ አድርግ። ይኸውልህ አቶ አጎናፍር ማለት ቤቱን የሚያከራዩ ሰውዬ ማለት ነው። ምን አገባኝ ታዲያ? አንባቢ ናቸው። አዳምጠኝ፣ አንባቢ ናቸው። ከአንባቢም በላይ በአጠቃላይ ላይብረሪ ማለት ናቸው። እሺ ምን አገባኝ። ቤኔ የፈለገው በቃ አከራይ በቃ ምንድን ነው? እሺ ለዚህ ካንተ ጩኸትና ጸጥታ ችግር የለም። በቃ ቤቱን ነው መጀመሪያ አሳይ። በቃ ምንድን ነው እንደዚህ ያቆየ? ለማንኛውም ቤቱ ውይ ቤቱ ዕቃ ቤት፣ መኝታ ቤት፣ ጓዳ፣ ሳሎን፣ ሽንት ቤት፣ ሻወር ሁሉ ነገር የተሟላለት በእውነት ጠቅላላ ሚናም ይዙት ታዲያ ለታዲያ ምንድን ነው ያማል እንዴ? ምንድን ነው ታዲያ እንደዚህ የምትለው? አቶ አጎናፍር ቤት ነው እንጂ የለው በቃ አሳያ። በቃ እንደዛ ተከተለኝ ቀስ ብለን። እሺ ቀስ ይበል በቃ እሺ። መጀመሪያ ብታሳይ እኮ ደስ ይለኝ ነበር። አሳይ በቃ ምንድን ነው? ምን ችግር አለ? በቃ ድክም አለ። በቃ ፀሐይ መጥቶ አደረገ። ጤና ይስጥልኝ ጋሽ አጎናፍር። ሰላም ነው? እንዴት ነው? መጣ እንዴ? አዎ መጣ። አላየሁም። ሰላም ነው? ወደዛ አላየሁም እኮ። አዎ እያጠኑ ነው። ዝም በል ወደዛ አትጮህ። አይቻለሁ። በዚህ ጋር ቀደም ስገቡ ከዚህ ጋር ነው የመጣው አይደል? አዎ አዎ። ለምን አባቱ ነው የሚያስጮኸው? አንተ ገራዣ ይሄ አትበለኝ ይለኛል። የኔ ቤት ጠጅ ቤት ነው አይደለም? ስቴዲየም ነው አይደለም? ስፓርኪንግ ክለብ ነው። ኧረ በፍፁም። እና ምን አባቱ ነው የሚያስጮኸው? እንዴ አንተ ዝም በል አልኩህ አይደል እንዴ? ምን አጠፋ? በቃ እኔ አይኔ ይጥፋ እንጂ ምን አጠፋ ይለኛል እንዴ? በስመ አብ። ለመሆኑ ምንድን ነው? ተከራይ ነው ጋሽ አጎናፍር? አዎ ተከራይ ነው። አይመስልም። ምንም ባየው ተከራይ አይ ተከራይ ነው አይደለም። ሲያውት አይመስልም። ገንዘብ ይከፍላል። አዎ እንዴ ነጋዴ ነው። ነጋዴ ነው። ነጋዴ ነው። ነው እንዴ? ይገርሞታል። አዎ ነጋዴ ነው። እስኪ ንገረኝ እስኪ ስለ ንግዱ ምን ያህል ለእርሱ የማይሆን ነገር አለ መጣም መቼም የሚያውቁት የለ። ያው አስመጪና ላኪ ነው ይገርሞታል። እውነት አስመጪና ላኪ? አዎ አስመጪና ላኪ። እናቴ እንኳን አስመጥተህልን አንተ ራሱ ወጥተህ ትመለሳለህ። ይሄ አትበለኝ። ይሄ ብቻ ነው የሚያውቀው። ይሄ ነው ታው እንጂ። አይ ያው ይከፍላል። መስፈሩ እንኳን አይገርም። ምን አገባ ነው የሚገባው? ታዲያ እኔ እከፍላለሁ ያልከው ምላጭ አለ ማለት ነው። ኪሱ ታዲያ ይቆርጧል። በቃ እንዴ አናከራይም። እንዴ ጋሽ ቤቱ የማን ነው? የእርሱ ነው። ታዲያ አላከራይም። መብት እኮ ነው። እርሱን ተማመኛለች። አላከራይም እንዴ? ተወኝ። አላከራይም። በቃ እንዴ ጋሽ አጎናፍር አይሆንም። በቃ እሺ ለማንኛውም አስመጪና ላኪ ነው ይገርሞታል። አይታል ነው እንዴ? አዎ ይገርሞታል። አዎ በላ አሳየው። ያው ከያቺ ተናገርኩ። ቤቱን አሳየ። አስር ያለው ይዘው ና ተከተል ጨረስ አትገላምጠኝ። ምን አባቱ ገና ሳይከራይ አከራይ መሆን አማረው እንዴ? መጀመሪያ ነዋሪነትህን አረጋግጥ። ባቢ አሁንም እስካሁን እዚህ መጽሐፍ ላይ ነህ? አይ አንተ ልጅ ለምን መጣ? እንዳትመጣብኝ ብያለሁ። ሰደድኩህም ነበር። አይ አሁን እኮ ደላላው ተከራዩ ሲገባ። ኧረ ዝም በል። ኧረ እንዴት እንዳስጠላኝ ዝግንንን ያልከኝ እውነት እንዴት እንዳስጠላኝ። አሁን ይዞ ስለገባ ተከራይ ይዞ ሲገባ አይተው ደላላ ሲገባ ገባ ገደል ገባ። በዚህ ቀጥታ ገደል መግባት ትችላለህ። ነው ሲገብ ይችላል። ቀደም የዛ ያጠፋው ንብረት አይቼዋለሁ እኮ ቀላል ንብረት አይደለም። ቀደም ነጥቀ ያሮጥ የራስኸውን ልመስሏል። ገንበላ ቁጭ በል መውጫቸው ደርሷል። አተባክ በጣም ምጥ ነው ቤቱ። በጣም ተስማምቶኛል። ለነገሩ እንደሚመች እንኳን ተስፋ አለኝ። ኧረ በስመ አብ አንተ በጣም ምጥ ነው። በጣም ተመችቶኛል። ግን ታዲያ ኪድሬ ምናምን አላሳይም እኮ በቃ ትንሽ አስቸግር እባክህ። ያ ማለት እንደ አንተ እንደ ገና ቃን እንኳን ሳትመጣ የመሰረት ድንጋይ ዱብ ልታደርገው ነው እንዴ? አጣደፋ በቃ ምንድን ነው? ምን ብርቅ ነው? ቢሆንም ያጣድፍ መቻል ነው። ዝም በል ወደዛ። ምን ነው ታዲያ? ምን ነው በመብርሃን ምን በደሉ? ይሄንን ነው እንዴ ቆንጆ ተከራይ ነው ብለህ ይዘህ መጣህ? ያው ይስተካከላል። ኧረ ዝም በል። ማን እናቴ ቤተሰቦች አሉ ደግሞ አጋሽ ያለ እንደ ወላ እንዳትወራ ቃል እንዳትተነፍስ። ቤተሰብ ማይለም አልቋል። አልቋል ቤተሰብ። ኧረ የሰው ፍጥረት ይመስለኛል ጋሽ አጎናፍር ወዱ ውስጥ አባባ አለ እንዴ? ምንድን አልዋሎ ነው ያለው ታዲያ ወዱ ሞንታርቦ ነው መደው ነው ሞንታርቦ ና ያረዳ የሚናላቀው ጉዳይ ና ያረዳ
ናልኩኮ እሺ ያለ በስመ መከራ ነው ብቻ አዎ እንዴት ነው ዋጋውን ነግረዋል መቼስ አዎ ስማው ጫፍ ጫፉን ነው እንትን ብየዋል ጫፉን ጠጎጠጎን ወደ ኋላ ወደ ታች አትበለኝ ታዴ ዋጋውን 420 ብር መሆኑን ነግረኸዋል ወይ እሱማ ያው ትንሽ ሄድና ነገረው በቃ ያው ቅድም ጫፍ ጫፉን እንደነገርኩህ ይበክረው ማለት ነው ምን ነበር ንገረኝ 400 ያለሳችሁ ለኔ 30 ብር አንድ ላይ 450 ብር ትከፍል ጋሺ እዛው ሆነ እናወራለን ያንተን ጨዋታ ማን ይችላል ጋሺ ትንሽ ይቻጉ በቃ በክራይ ምናምን ትንሽ ይቻጉ በቃ ምን በዛ ጋሺ ትንሽ ትንሽ እንደው አስኮርፌን ጎድ አታረግም አይምሮ አይሰጥም ተሰማለህ 400 15 ብር ከ50 ሳንቲም ከነባት ጋሺ ከብር ያጋ በቃ እርሱ እኮ ይከባ በቃ ናደገኛ ሰው ነኝ አዎ በጣም አደገኛ ይከባ ጋሺ ያለ ተዞር በል ጋሺ ቤት ጋር ቆይ በቃ ወደዛ ተባበል ይዘርፋል በኋላ እንደ ወንኩ ከሰርኩ በተለይ ኢንሹራንስ የለንም እኛ እባክህ ዶ ባንተ ባክ አገራለሁ ደስ በጣም ፍጠሩት ደስ ይለኛል እንደ ሰካፍለኛ ይሄም ችግር የለም በቃ እኛ እንደዚህ ነን ቢያባኩል ለቁጣር ቢያባኩል ለቁጣራው አይ ችግር ነው በዚህ ጋር መሆኑ ቢቆጥ እንባል ወደዛ ምን ነው አስቡ ጋሺ ብሩ ዶክተር አሞራ ከበባችሁ ብሩ ያሳየኝ ጋር ወደዛ ብሩ ያንተ ቢሆን ቤቱ የማን በቃ ያለ መቁጠር ያርማጭ ወዘማቾች መምጣት አለባቸው ይምጡት አይደል አይ ምን ይመጣሉ ኧረ ብትልም አይመጡም ሲወል ናቸው እንደው አንተ ታው ማን ትክክል ነው ሂሳቡ በጣም ትክክል 50 ሳንቲም ይቀራል አልከፈልክም ችግር የለም በቃ እሱን አያገባኝም እንዴ እቃ ስታመጣ ትከፍል ችግር የለም በቃ ካሽ ያመጣ ምናምን ይከፍላል ምንም ችግር የለም ጨረስኩ በቃ እሺ ማን አንተ መኪና የምትፈልግ ከሆነ አለ አይሱ ይደውልልኝ እባክህ እኔ የሚሰራለሁ በቃ አይነ እንዳላወጣ እኔ ሸከመው በቃ ካሽ ይመጣውሽ አያገባኝም ምን ያገባ ኧረ ምን አይነት ሰው ነው ይዘው የመጣው አይ አቤት መከራ የወለ ነገሩ ብር ከፈለ ደስ የሚለው ነገር አዎ እሱ ነው ከምንም በላይ ደስ የሚለው ይገርምታል እሱ ነው ከምንም በላይ ደስ የሚለው እንዴ እርሶ በስተርጂና ፍቅር እስከ መቃብር ማንበብ ጀመሩ እንዴ ቆይ ግን ምን እኔ ያበደልኳችሁ ነገር አንተና እንግዲህ ልጅ ምንድን ነው ያበደልኳችሁ እሱም እንዲህ መጥቶ በስተርጅና ይለኛል አንተም መጥተህ በስተርጅና እኔ እኮ ገና አንድ ፍሬ ልጅ ነኝ ስጋ ይዞኝ ታው ልክ ነው አዎ ለነገሩ 13 ዓመት አይደለ ምን አለ 13 ዓመት ናናቴ ነው ወጣ ናቴ ላይ ወጣ አይደል በጣም እኮ ጠገበ አበጠ ልብ አበጠ ናውጣ እዚህ ላይ ምን አባቱ አይ እንደው መጽሐፍቱን ማንበብ ሲሉ እንደው የሆነ ነገር ረስተዋል ብዬ እኮ ነው ብሩ ላይ ያለውን አንብበውታ ብሩ ላይ ያለው ማለት ሰጥቷል አልገባኝም አይ ያው ብሩ ላይ ያለውን አንብበውትም አውቃለሁ እንዴ ምን ነው አንድ ብር ላይ እርግብ አለ እረኛ አለ እንደገና ምን 5 ብር ላይ ቡና የሚለቅም አለ እንደገና ቆይ 10 ብር ላይ ምን መሳፋ ሴት 50 ብር ደግሞ የት ነበር እንደዚህ ነው የምትመጥረኝ አይደል ገብቶኛል ለዘርዘራው እኔ እሱን አይደለም ላምጩ ይከፈላል የሚላል አይተህ እንዴ ምን አገባን እኛ በዚህ ጉዳይ ምን አገባንና ነው ጣልቃ የምንገባው የኢትዮጵያ መንግስት ያስገባ ከፍሏል ላምጩ ይከፈላል ምን አገባ እሱማ ይገባል ግን ያው እርሶ አራዳ ነው ዝኮ ብዬ ነው እንደው አይታት ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ያርገው የደላሏን አቀበል አው ይገባታል ብዬ እኮ አንተ ለማለት ነው ይገባታል ብዬ እኮ መገርም ሰው በጣም ነው የማመሰግነው እግዚአብሔር መገርም ሰው አመሰግናለሁ መገርም ሰው በጣም ነው የማመሰግነው መገርም ዜጋ በጣም ነው የማመሰግነው መገርም ዜጋ
ናደረክ ሲያቀ ግድ የለም ግን አይ ዝገብ ታው አረ ችግር ታው ታዲያ ደስ አይልም በእውነት ችግር ደስ ስለማይ አንተ ማለት እኮ እንዴ ማን አለኝ ነው ያላንተ አዞማ ታዲያ አንተ ማለት እኮ እንዴ ጓደኛዬ አይ የእርሶ ጊዜ ነው አይደለ ታዲያ ቆይ እያወቅ ገባ አሁን አይ እንደው ገባ ዝም ብሎ ገባ አይ ገባ አልኩ እኮ የለምን ታጨናንቀኛለህ ገባ አልኩ አይደል ፈራባ ገባ ልንገባ ሊሰብሩኝ ነው እንዴ ሊሰብሩ ብችል በቆረጥኩት እንዴት ደስ ባለኝ ነው ፍቃዱን ራሱ አስተላልፉልኝ ዛሬ ምን ላድርግሽ እሺ ሊገባ ይመጣል እንዴ ና ውሰድ ይደላላ ዘመጥቼ ልስጥ ኧረ እኔ እመጣለሁ ና ታዲያ ምን እመጣለሁ ና እንካ እግዚአብሔር ይስጥልኝ በጣም ነው የማመሰግነው እግዚአብሔር ያሳድጎት ያሳድገኝ እግዚአብሔር ያሳድጎት ዛሬ አንድ ፍሬ ልጅ ነኝ አድጋለሁ እሱ ተፈለቀቀ የሥራ ውጤት ነው ታዲያ አመሰግናለሁ ግን ለሰራ ሰው እንዲህ ነው የምከፍለው አትጨነቅ ከፍላለሁ እንዴ ጋሻኩ ነው ምን ነው ፈለከኝ እንዴ እቺን ይሄን ባለው እሺ ይሄን አዎ የፈኛ ጊዜ ስንት ነገር እንደሰራን ያጎናፈር ነው የማውቀው አራኛ እናንተ ነው መክፈል አለብን አዎ ከውለባ አውጣላ አንተ ሰው ታው እየሄድክ የምታፍሰው መገለብጡ አረቄ ማን አባት ነው የሚጋብዝ ያደለውም እንደምጋብዝ እሱማ እርሶ ነው ያው በዚህ መዛ በለው ብቻ እንደው ቆማታ እንገናኛለን እዛ ተጠብቆታ እንግዲህ አዎ ብርቄጋ አዎ በቃ እሺ ደህና ዋሉሽ በቃ ሰለቸኝ አንቺ ከፍቶሻል ምን ሆነሽብኝ ነው አይ እኔ እንኳን ትምህርት ቤት 50 ብር አውጥታለሁ 50 ብር በቀደም የከፈልሽኝ ምን ነበር የበቀደሙ እንኳን ለግንባታ ነበር ያው ደግሞ ላውጣ በቃ ተይው ለሰጥሻለሁ ቆንጆ ይልቅ አሁን ሂጂና ምሳሽን ምን ይቀቅልሻለሽ ነው ቆንጆ አንቺ ካልበላሽ አለ እኔ በልቻለሁ አሁን በልቻለሁ እሺ ቆንጆ አልማዝ ሽላቀቅ ሸበሎ ደግሞ አልማዝ ድፍን የሰው ድፍን አልማዝ አቤት አጎጋሻ ጎናፍር ጠሩኝ እንዴ ምን ማለት ነው ወይ ጋሻ ጎናፍር ጠሩኝ እንዴ ማለት ለጉሮሮም ገፋለሁ እንተሳሰብ ስላሰማሁት ነው ይቀርታል ኧረ ዝም በል ሰማሁት ማለት ለመሆኑ ለምንድን ነው የተፈለግሽው አውቀሽዋል አላው ችግሩ ይሄ ነው ችግሩ የደቆሰው ነው እንደኛ የሚያውቀው ገባሽ አይደል ችማምኑን ታውቂዋለሽ ባይ እንግዲህ እኔ የቤት ኪራይ እንድጨመሪ ነው የጠራሁሽ ነገር ለነገሩ ጋሻ ጎናፍር የቤት ኪራይ ከጨመርኩኝ እኮ ገና 2 ወሬ ነው እና 2 ወር ቢሆን አጎናፍር በራብ ይላቅ ያለው ማን ነው 2 ወር ነው አረ እንደሱ ማለት አይደለም እና ምን ማለት ነገርኛ እንደሱ ማለት አይደለም በቃ ሁኔታዬን ያውቁታል አይደል ጠዋት ወጥቼ ማታ ስመለስ ይዤ የምገባ 10 ወይም 15 ብር ነው በዚያ ላይ ልጄስ በጣም አታሳዝኑ ዘመረ ዘራዚ ጉዳይ የራስሽ ጉዳይ እኔ ፈልፍ ያላልኩም ነው አጎናፍር የኔስ ልጅ ቢሆን ያሳዝናችሁም እንዴ ምንስ እንግዲህ ልጅ ቢሆን 2 እንጀራ ነበር የሚበላው ከሰሞኑ 4 ለማረግ እቅዳለኝ ብሎ ባለፈው አማከረኝ ምን ላድርግ እኔም እኮ ለዛ ብዬ ነው ጨክኝ አይደለም እኮ ለዛ ብዬ ነው ለማንኛውም ስንት ነው ጭማሪው አውቀሽዋል አይሽ እኔ መቼስ ባንቺ ላይ አልጨክንም ለሌሎቹ አይደለሽማ 50 ብር በቃ ይበቃሻል 50 ብር ጋሻ ጎናፍር አያሽ ገምቻለሁ እኔም ያንሳል 50 ብር 75 አድርጎ እንደምትይ አንቺ እኮ ጥሩ ሰው ነሽ ተመረበት 25 ኧረ ጋሻ ጎናፍር ባንኩን ትንሽ ዘንብልኝ እንዴ ልጄ ትምህርት ቤት ክፍያ 50 ብር አምጪ ትብላለች
በዛ ላይ ስራዬን ያውቁታል አይደል? ትንሽ አስተያየት አድርጉ። እንደው አንቺ ሰው ከመቼ ድረስ አንጀቴን ትበይዋለሽ? አርባስታይ ተደርጎልሽ ከ50 ብር ላይ 49 እንድቀንስ 1 ብር ተቀንሶልሻል። 49 ብር አደርገዋለሁ ነው ያልኩት። ተሳሰብ ታይ 1 ብር ማለት ትልቅ ቅናሽ ነው። እውነቴን ነው ልንገርሽ። እኔ ባለፈው ክብሬት መግዣ ጥቼ እንዴት እንደተንገላቱ አይቼዋለሁ። ታይ ጠቅምሻል። ታይ ያው ለበለዚያ ነው ያላቀም ረባኩትን ጋሻጎና አላቀም። በቃ ተናገርኩ። ጋሻጎና ለራሴ ጉዳይ ጋሻጎና አረሻለሁ። ጋሻጎና አንዳንዴ ዝምና ከቤት የቤት ክራም ሰርቻ እንደማይ እሳቸው ደግሞ አላበዙትም እንዴ? ይብለኝ ነው ምን አደርጋለሁ ብለሽ ነው? በቃ ማያ ተጨነቂ። ለኔ ልትከፊ የነበረውን ብር ለእሳቸው ጨምረሽ ከፈይላቸው። ቢያንስ እኔ እንኳን በሚቀጥለው ዓመት እማራለሁ። እንዴ ልጅ እንደዚህማ አይባልም። ምን ቆንጆ አንቺማ መማር አለብሽ። ላንቺ ብዬ አይደል እንደምለፋ ይውሽ ይጋሻጎና ፍርምብር ከየትም ብዬ እኔ አመጣላችኋለሁ። እሺ እኔ ቆንጆ አሁን ሂጂና ምሳሽን ሂጂ እኔ ቆንጆ ታዲያ ቤቱ እንዴት ነው? ራቀኝ እኮ በጣም የበረሃ መንገድ ነው። አይ ደግሞ ምንድነው ሁላችሁም ቸኩላችኋል። እኔም አላልኩኝ እንደርሳለን። በቃ ደረስን አይደል እንዴ? ከመግባት በፊት እኮ ማወቅ የሚጠበቅበት ነገር ብቻ ዝም ብሎ ላይ ገባ። ቤቱ ጥሩ ነው አይደል? ቤቱ በጣም ምርጥ ነው። በዛ ላይ ደግሞ ኤምባሲ ማለት ነው። ስለዚህ ከማንም ጋር ንክኪ አይኖርም። እሺ ያው እሳቸውም ደግሞ አንባቢ ናቸው። በጣም ጥሩ ሰው ናቸው። ላይብረሪ ማለት ናቸው። በአጠቃላይ ያው እናንተ ደላላ ስትባሉ የራሳችሁን ብር ብቻ ነው እንጂ ለሌላችሁ አይ እሱን ባንተ ምን የምትገኘው ወሬ ነው? ዝም ብለው ነው እሱ የሚወሩት። ለማንኛውም ስለ ቤቱ አንዳንድ ነገሮች እንገረኝ። እቃ ቤት፣ መኝታ ቤትና ያው ኩሽና አለው። ላንተ ይሆናል። እኔ የምፈልገው ችግር የለም። ተከተል ጤና ይስጥልኝ ጋሻ ጎናፍር። ደህና ዋሉ? ተካሻን ተገነጥለው አራሽ አይ ዝም ብዬ ምንድን ነው ታዲያ እንተዋወቃለን። ታዲያ ምን አባጀን ትዘረጋለህ? ምንድን ነው ታዲያ ምን በደልኩ? የምን አጠፋው? ምንም ዛሬ ይዘህ የምመጣው ጠቅላላ ከፍታፍ ብቻ ነው። ዱብ አደረኩት አይደለ? ኧረ ዝም በል። የከፍታፍ ብቻ ይዘህ እየመጣህ አይ እንኳን ይሻላል ከቅድሙ። አዎ ከቅድሙ ማ ይሻላል እንዴ? በምድር ኢትዮጵያ ማ ይሻላል? የእሱ እኮ በጣም ከፍታፍ ነው። ለማንኛውም እንዴት ነው? አይዞህ እንደ ጭብጥ አትበል፣ ጨባጣ ዘና በል። እንደ እኮ ለቀቅ በል። አይዞህ ምንም ችግር ገንዘብን ከፍለህ ነው የምንኖረው። መጨናነቅ የለም። ለመሆኑ እንደ ስራ አለው? ማይሽል ሲሰጥ ነው የምታወራው? እሱ ስራ አለኝ። ስራ አለ? አዎ ስራ አለኝ። አዎ ስራ አለኝ። ብዙ ያደርግልኛል። ስራህን በዝርዝር ይሄን ነው የምሰራው ብለህ ተናገር። አይ ተኳሽ ነው። ምን ተኳሽ? እስኪ ደግሞ ምን አልከኝ? ተኳሽ ወረታው ምን አባህ ነው አብረኝ የምፎክረው? ነገሩ ጉዱ ደግሞ ዝምባል። ምን አባህ ነው አብረኝ የምፎክረው? አንተን እኮ ነው ደስ ስላሉ ደንደስ የፍረስ ደንደሳ ደስ ስላሉኝ ይለኛል። ዘገቢ ውስጥ መፎከርም መናገርም መጨፈርም ያጎናፍር ድርሻ ብቻ ነው። ንገረው። አብሮኝ ፎከረ እኮ ማይረባ
ግቢው ተከበረ በዛው። ኧረ ዝም በል በእናትህ። የእኔ ግቢ ከመቼ ጀምሮ ነው ተነቆ የሚያውቀው? ተው እንጂ ተው። ያው የቤት ኪራዩን ቀነስ ለነገሩ ደስ ብሎኛል። ሁለት ተጓዥ ይዘህ በመምጣት ደስ አለኝ። ቀነስልሃል። አንድ ውል ግን ይኖረናል። አንድ ይኸውልህ ያስቸገረኝ እዚህ ግቢ ውስጥ የእንግዴ ልጅ አለ። ሶለ እንደ ሮኬት ተኩስልኛል። ተኩሳለሁ። በጣም ደስ የሚል ነገር። ግቢውን ተከበረ በዛው። በጣም ደስ የሚል ነገር። አስመጭና ላኪ አስመጭና ላኪ ከማል ልጅኩ ገለጠለ አዘንባል አትጩ አለፍልህ። መጀመሪያ ተከራይ መሆንን አረጋግጠው። ሌላ ሰው ጉዳይ አትለፍልህ። ተከራይን ለመናገር ነዋሪነትን ማረጋገጥ አለብህ። ቆይ እኔ የምለው ታዲያ በኢሱዙ ነው በኮንቲነር ነው የሚጫነው ሲል አልነበር እንዴ? ራሱ ያስወጣዋለሁ ሲል ነበረ። እችን እንደው ታጣቢ ሽው አልገይዞ ነው አስመጭና ላኪ በለ ያሳየው ቤቱን አትገተራ። እሺ በቃ ተንቀሳቀስ። ለቀደም ቀደም አትበል። ታውቀዋለህ እንደ ቤቱ እውነት ነው እንደሚያውቃት ቅድም አታውቀውም ትለም ስማችንና ላኪ እንዴት አንተ ዕቃ ብዙ ነው። አይሱዙ ችሎታ ጋሼ በጣም ቡዛብኝ አይደል? ሸዋጭ ነው ጋሼ። ደርባ ቀረዘ ደግሞ ስማችንና ላኪ ነኝ ይላል። ምግብ ነው ፉድ ድርባቸው ነው ምሳርባቸው። ታዲያ ለምን አንድ ምሳ እንዳትባቸው? ስሜ የተቀደሰ ሀሳብ አይደል እንዴ? እግራቸው ይታያሉ እኮ አዩ አሲሉ ጋሼ እንውጣና ምሳል ጋብዘውት መጣ። ምን ደገሙ አሁን ያለው ምሳል ጋብዘውት እንውጣና ምሳል ጋብዘውት አንድ በላይ እንዳታወራ። እኔ እንደው ስታየኝ ሆነ ከርፋፋ ሰው መስላል። ገና የቤት ኪራዩን ሳከፍል ልታጣጣ በምግብ። ኧረ በዛ ያን አይነካ በራሴ ነው ነው። በጣም ደስ ይለኛል። እንደዛ ከሆነ እኔ እኮ እንደውም በጣም ረውኛል ሰሞኑን አለበላው። በቃ ለምን እርሱ ካፖርቶ ለብሱኛው ተጠብቁት። ኧረ አንቺ ላይ ለምን ሄዶ አይሆንም። ችግር የለውም። ታው ግድ የለውም። ይሻላል። አዎ ሽበሉ በሩ ጋር ጠብቁ። እሺ እመጣለሁ። እሺ አዎ ለብሶ ነው ቶሎ በል። በቃ እመጣለሁ። ሄዳ አታፍጥጥ። እመጣለሁ አልኩ። በቃ ግን እሺ አይታዴ እግዚአብሔር ይስጥ። እውነት እግዚአብሔር ይስጥ። ከተኳሽም ተኳሽ ዘንድ ይመጣ አንድ በዚህ የሚተኩስ አንድ በዚህ። ታዲያ ያው የታዴን አጎራረስ ሁሉም ያወቀው ነው። መብራን በስመ አብ ብዬ ተመስገን እንዳለ አደራሽ ወንማ ሰላማው ጋሼ ሰላምን ይንሳው። ሚነካ ሰው ትመስላለህ ሰው አጋኝ ተጋጉኝ። ኧረ ወደዛ አባቴ ምን አይተጣቃሽ ነው? የሻጆች ጋር ብቅያሱ ጠባቂ በማለት ሼባ የሆነ ደግሞ ሾን ኮሽ ያለ እንዴ ራሱ ኮሽ መሰለ። ኧረ ባላ እምቢ ካለ ትክክል አድርጌ በቃ ንጭፍ ነው የማደርገው። በቃ ምን ያመጣል ይሄ ሼባ? አሉሽ አድጋሽ እንትና ታች ሰፈር ያለውን አታውቂውም? ያ እንትና ጫን ያለው ሞተ እኮ ሞተ። ሰው ከንቱ ሞተ እኮ። እንዴ ጋሽ ስንት ቀን ታሞ ነበረ? የእሱን አላውቅም። መታመሙን ማን ይነግረኛል ብለሽ ነው? እኔ አሁን ለማንኛውም ለቅሶ ቀበር አድርጌ ልመለስ ብዬ ነው። ሰው ምን ይላል መቼስ ባለቀብር ያን አስቤ ነው። እና ይኸውልሽ ደርሼ እስከምመጣ የግቢ ውስጥ ወጣ ገባ እያልሽ ተከራዮችን እንድታይ ችግር የለም። የግቢ ያለ ተከራይ መቼስ ታውቂዋለሽ። ቶሎ ነው የምመለሱ፣ አልቆይም። አሁንም ነው እመጣለሁ። እሺ እመጣለሁ እንግዲህ። እሺ ጋሽ
ግቢያችን በቃ ቁጭ ብለን ሽማ ገንዘባችን ምናምን የከፍል መሳት ኳቻል በቃ ተቋሽ ግን ይደብሩና ሽማ ተቋሽ አይሰማም እንዴ ምንድን ነው አሁን ጀምሯል ከፍታለን ምንድን ነው እዚህ ሙዚቃ ምናምን የከፍል ዲዋችን ቁጭ ብለን ያሻሙና ሙዚቃ ሲፍሪ ነው ከኔጋለ ተቋሽ በባከረ ምንድን ነው ተቋሽ በባከረ በየተራ የኔ ፍቅር አንቺ ደህና አላየምና እንግዲህ ጋሼ ለቅሶ ሄዱ ቅርታ ጋሻ ጉናፍ ምንድነው ነው እኮ ምን ነው ጉድ ነው ጋሻ ጉድ በዚህ ሳላይ ነው የገጨሁት ይቅርታ አንተ የጣልከኝ መስሎ እንቅርት ይፍረስ የራሴ ነኝ አሁን ለቅሶ ደርሼ ስመጣ ጥሎሎ ይደፋል ፀሐይ ነው እንዲያረጋኝ አንተ መስሎ ነው ወይ እሺ ቆይ እኔ የምለው ጉዱ ምንድነው አንተ ነው እኮ ነው የምትጠይቀው ሊገለኝ ነው እሱ ገባ ብያለሁ ገባ ከተማ እንነጋገራለን ብዙ ና ጥቃ ኋላ ነበር ምንድነው ደግሞ እዚህ የተጋደመው ወጣ አረ እንዴ ነው ጃሙ ዘሩት ነው ምን አሻራ ተነስቷል በለኛ ያሻራው እሱ ነው ያሻራው እሱ አረ አሻራ ነው ያልኩ ናስ ያንተ ና ተጠጋናቆ ቆይ እኔ የምለው የግቢዎቹን ተከራይ ጠቅላላ ቀጥቀጣ ልገላቸው ነው ጋሻ ጎራ ፈርሱ ሄዱ ብለው ከተጫወነ ቤት መቀመጥ አልቻለም አይደለም ዝም በል ያው እኮ አሳዝንም ያው እሺ ያው ድፍት ብሎ ትንፋሹን ነው አጥሯል የርሰው ግቢ መሆኑ ደርሶ አንተ ዝም በል ታው ያው ዝም በል ጫት መቃሚያና መጫወቻ አርገው ጫት መቃሚያና መጫወቻ አርገው ቤቱን ጠቅላላ ጋሻ ጎራ ፈር እንደዚህ ዝም በል ቃል እንዳትተነፈስ እንዴ ክልቱ ብሎ ስታየው እንደው አያሳዝንህም አጋሺ መጥሊ ተነሳ አጋሺ እንዳለ በጋሺ አደግመም አይደግመም ታው ግን አንተ ታው እንኖር ግን ታው ጋሻ ጎራ በቃ አይደግመም እዛው ጋሻ ጎራ ፈር እኔ እኮ አርፌ ተቀምጬ ያለ እቤት መጡ በጠበጡ ምን ላድርጋቸው በጠበጡኝ አዎ በጠበጡኝ የኩ ያጃታራሉ አሁን አሉ ነው ያልከኝ አይደል አሉ መጣው ለማንኛውም ሲቆይ ገብቼ መጣ ጠበቅ እያንዳንደ ጎናፍር በስተርጅና 100 ሜትር ይሮጣሉ እንዴ ደሞ አንቺም ተለክሽኝ በራሮ አይ እግሮ ተሰብሮ ይሄ ሁሉ ቤት ለማን ሊወርሱት ነው በቃ ቃቃታል ዝም ብለህ የማይገባ ነገር ትነግራለህ አንቺ ምን ጋሻ ጎናፍር ጋሻ ጎናፍር ምን ሆነ ቀሽቦ ጋሻ ጎናፍር ጋሺ ቀሽቦ ቀሽ
አይ ጋሽ ጋሽ እሽማ ምን ነው ጋሻ ቆና እሺ ገብቷል። ዝም በይ። ችግር አለ ጋሽ ንገሩት። ወይ ችግር አለ ወይ? ችግር አለ ወይ አለ። ችግርማ ይቺ በረሮ ነች። ምን አርገች? ምን አርገች ማለት ሰው ቢሞቱ ከን ቤት ለምን ያወርሱታል አለች። ጋሽዬ እኔ ያለው ነው ሻልጋ ካያ ጉንዳን ይውረስ። ምን አጠፋ ደግሞ መጎርሰው ጉንዳን ይውረስ። ጋሽዬ አረፍ ይበል እንጂ ተይኝ አንቺ ሰው ተይኝ እባክሽ። የተይኝ በረሮ ተይኝ። ጋሽዬ ገላገኝ እባክህ። ራሰ ጉዳይ ይበለ የነኝ ብሎ አገላጋይ ቃልቀጦ ይጣል። እንደዚህ ታያለሽ እንዴ? ራሰ ጉዳይ ኖራል እንደዚህ ይባላል። ጋሻ ቆና በቃ ይተዋት። አሁን ገብቶ አርፍ ይበሉ ይሻላል። አይሻልም? እውነትን ነው ይሻላል። እሱማ ይሻላል። ቀስ በል ችግር የለም። ሂድ ራሴን ችዬ የምንቀሳቀስ ሆነ ደግሞት ምን አሉሽ? ምን አሉሽ? አዎ ሸም ያለሽም ማለት ነው ቤቱ። ታውቁስ እንደው የሆነ መቼስ ምን ይደረጋል። ጤና ይስጥልኝ። ደህና ናችሁ? ሰላም ነው ጋሻ ጎና? እንዴት ነው? ኧረ ወደዛ ሰላም አልልህም። ምን ነው አልልህም። ምን ነው ጋሻ ጎና? ሰላም አይደሉም? ይኸው ተንገላታው። ይሄ አንድ ገጀራ አለ እዚህ ግቢ ውስጥ የባሰ እንደገና የቆንጆ ተከራይ ነው ብለህ ይዘብኝ ትመጣለህ። ይሄንን ወና ምን አደረገ ደግሞ? ምን አደረገ? ያው ቤቱ ሲበጠብ ምን አደረጉ ደግሞ? ምን አደረጉ? ይሄ ገጀራማ ጨረሳቸው። ቀጥቅጦ ኧረ እኔ ቂጡት ይላ ነው የምታውቁሰው። ተኩሷላ ቂጦስ ቂላ ለበለዛ ምን ይመስላል? ወሬ አይደለም ተግባር ነው። አንድ ቀን ተኩስ አታውቅ ተኳሽ ነኝ ትላለህ። ጋሽዬ እንኳን ሊተኩት እሱ ምን እንደሆነ እንኳን አያውቅም። ጋሽዬ ዝም በላ ቀሽ በባት በቃ እንደዚህ ሆነና ቀረ የዚህ ግቢ ነገር ማለት ነው። እንደዚህ ነው ወይ? ተወኝ እባክህ ተወኝ። ብሎኝ ሁሌ ነው ተወኝ አንተ ሰው ተወኝ። እንዴ ተወኝ አልኩህ በቃ ተወኝ። ነይ ወደዚህ ነይ። እሾከከው ላይ ልታመልሽ ቆሜ እሷ ጋር ደስ የሾከከው ላይ ልታመልሽ ነበር አይደለ? የት ሄደሽ ነው? ከዚህ ግቢ የምትወጪው ዳቦ ስልክሽ ብቻ ነው አላልኩሽም? እኔ ነው ጋሽ አይ ጃምቦ የነው ወርክ ልበላ ጋሽ። ኧረ ወርክ በላሽ? እድሜ ዘላለም የኔን ያው ዳቦ እየበላሁ ፎረፎር ያዘኝ። አንቺ ወርክ በላሽ? ዋጋ ጉድ ነው ጋሽዬ። የሚበላ እኮ አይደለም ወርቅ እኮ አይበላ። እንዴት ነው? እዚህ ያሳየኝ እንዴት መሰለው? አያት በደሌ ሁለት ቢቆንም እንዴ ነው? ጋሽዬ ቀጥሏት አዘንባ አብሳቸው አንተ ሰው እንዳያወራ በእኔና በሷ ማለት ነይ ጠጋ በይ። ይረጋጉ። ዝም በል አንተ። የሚያገባ ጉዳይ ነው። ወርክ በልተሽ መጣሻ እናቴ አይደል? ወርክ አባሽ ጥፋ እናትሽን ሰው መጣል ነበር። ወይ ተቃጠልኩ። ኧረ ዘይ ጋሻ ጎና አይበዛችሁ እንጂ ወጣት አይደሉ እንዴ? የእሱማ ወጣት ነኝ ገና። ምን ዓለሜን አየሁ። አንድ ፍሬ ስጋ ይዞኝ እኮ እሱማ ነኝ። ተቃጠልኳ። ነደዱ ጫዝኩ እኮ ታዲያ የት ልሆን? ቆይ ማን ይሄን ሁላ ስራ የሚሰራው? ቆይ ያው እያያቸው ያው እሷም እያየ ማን አለ ሌላ? ማን አለ ሌላ ንገረኛ። ያው ያም የእንግዲህ ልጅም አለ እኮ ያው የት እንደሄደ አልታወቀም። እንነጋገራለን ብዙ ገና ልጅ እባክህ ጋሼ እባክህ ቀሽ በላ ምን ታስፈራለህ እንዴ? አባቢ አይደለም ስለሌላ አገባኝ ምን ያገባ አንተ ነበር የቀረው የኔ ግቢ ኤምባሲ መሆኑ ቀረና ጭፈራ ቤት ሆነና ቁጭ አለ ባይ አባቢ ሙት ለዚህ ግቢ ገናው ጥሩ ነገር ተናገር። አታ ወለደ አባትራ ተቀበሉ ማ እኔ ነው እና እኔ ነው እንደ ኬሚስትሪ ተማሪት ነው መመራመርብሽ አንተ ባኳል ነው። አታ ዝም በል ወደዛ አሳለ ብለህ ታወራለህ። አንተ ያላከበርክኝ እንዴት ያክብረኝ? ማክበር ካንተ ነበር መጀመር ያለበት። ኧረ ጋሽዬ ለማክበር ነው ያለው ጋሽ ጨባት አንተ ብሎ አክበር። በሉን የሥራ አለብኝ። ስራ አለብህ? ተማ ስራ አለብህ እንዴ? ተኳሽ አይደለ እንዴ?
ነፍሰ ስጋ ይተቆስ አንተ ብሎ ተቋሽ እኛም ይኸውልህ እስቶ ዘርድ ባንክ ነበር የምንሰራው አቁመነው ነው ጋሽዬ ድክምክም ብሎኛል ገብቼ ሲያረፍ በይ አይደል ጋሽዬ ፎቃቃ ተብሎ ደግሞ አስመጭና ላኪ በርጥብ በደረቅ ትላለህ ደረቅ ወይራ ተብሎ ደግሞ አስመጭና ላኪ ታበረ ጋሽ ጎናፍ በቃ ገባ ብሎ እንዲያርፉ ብዬ ነው አገባ ምንም ያጎባ ጉዳይ የለም በእኔ ስለኔ ያረፍ ፀሐይ እኮ መጥቶታል ጋሽዬ ግቡና አረፍ በሉ አረያለው እሱም ማገባት ይዋልሽ አረክ አረኒ እንዲያ ማለት አይደለም ማለት ፀሐይን መቷቸዋል እና ብዙም አውርሩ ሲያወሩ አዙሮ ባናታቸው ይተክላቸዋል የዘንባቸው እንዴ እና አባቷ ታወራለች ያጎናፍር ሰክር ያልወድቅም እንኳን አውርጭ የምትናገሪውን አድብ ቃላቶች እና አባቷ ይቺ ወይ አባቢ ደግሞ ታካብለ ከነጋ ከመጨቀጭ ገብቼ ብለኛ ነው ምሽ ነይ እናቴ ሰብሮ እንዳይገላገልሽ የሰው ነይ ወደዚህ ስለዚህ ቤተሰቦች ወንድምሽ ምን ይለኛል ከፍለ ሀገር ያለው እዛ ጋሻ ጎናፍር ለምን እዚህ በከንቱ ከምንደግም ለምን ወጣ ብለን እዛች ቤት አንቀማመስም አሁን ቆይ የእንግዲህ ልጅ ገብቼ ልተኛ ነው ያለው አይደል አዎ ያንተ ቆዮች ዲፕሎማ ዲግሪ ማስተር ዲግሪ ጭኗል አንተ ግን ጧትና ማታ ይንጫንልኝ አንተ ኮንቨርሳት ሆድ ጫነው ለንታያት አባል ሰው አይደለም ያቋል ለምን አንወጣም ምን ይመስላል ያነ ምን እዛች ማታ ቦታ እንቀማመስ አረቄዋን ነው በጣም እንዴ ለነገሩ ነው በእነሱ ከመቃጠል ባረቄ መንደድ ይሻላል አዎ እኒህና እንቀማመስ ይሻላል በእናንተ ከመንደድ ነሽ ካፖርቱንና መጽሐፉን ይዘሽ ነው ይሄ ዝም ብሎ ሲያወራ አባቱ ነው ተቃጥየ ነይ ወሽ ቆይ አንተ እሱ ቆይ ሸረ ይኸውልሽ ምን አሉሽ የኔ መዘፍዘፍ ያልሹ ተዘፍዝፎ እንዳላገኘው ስመለስም ማን ነው ከደር እሺ ወሽ ታዲያ እንደዚህ እኮ ነው ደዚህ ነው ደስ ሙሽራ ላስመስሉት ንጉስ ላስመስሉት እንጂ በሉ እንሂድ በልና በሉ ይማገኛችሁ የሆነ ግድ የለም ቁጭ በል ግቡ ቁጭ በሉ አገባና ቁጭ በል ተነካካኝ አረፈበሉና አንድ ብርቅ ደነው ሰላም ኖት እንደው ሰላም ኖት እነዚህ ትንኞች ምን ያደርጋሉ ሰው እንዳይመስሉሽ ትንኞች ነኝመጪዎች ሰው መስሎሽ ሲቀደለ ማለት ብሉላችሁ አዎ እንግዲህ እስኪ አራኒ ራስ ይበላሉ በእኛ ሂሳብ ነው ጋሽ በእኛ ሂሳብ ችግር የለም እገብራለሁ ያንን ነው የአርማጮ አብያት አርማጮ ተጀመረ የአርማጮ ታሪክ የታንክ ታሪክ ነው አንዳንዱ እሺ አንድ የታንክ ታሪክ ነው እሺ ይኸውልህ አንድ የወታደሩ ጠቅላይ ተራራ እንዳለ ህዝቡ ማለት ወታደሩ ተረዋል እንዳለ ከቻላልኩልህ አቦና የኔዲያት ገና መሳይል ለጀመረዙ ተሰብስቦ ከመሀል አንድ ጓደኛ አለኝ መክት የምለው ወታደር ነው ታራው ናሲሞ ከያቁታል ይገርማል ለዚህ ህዝቡ ተራበ ምናምን ብሎ የሚንጫጫው ምንድን ነው ፎቶ ጥራት ነው አይደል የፎቶ ጥራት አጋጠማቸው እነዚህ ሰዎች ለዚህ ነው እዚህ የሚሆኑት ሌላ ችግር የለባቸውም ይገርማል በጣም አዎ ቀጥሉ ወዲያው እንደዚህ አቱ ታወቅ ማለኩኝ አመጣዋቸው ወራስ እውነቴን ነው የበጣም ነው የተናደድኩት ዞር ስል 100 ኪሎ ፍር ነው ልጅ ባቃኝ ነው ዞር ለሰለለው ነገር 25 ሊትር ጀሪካ ዘይት ይሄን ነው ፋይቲንግ አይደል አላውቅም ነው ወንደ በለጋ አዳ እሺ አባቱ ወዲያው ነው በቃ
የሚያምሩት እንዴት እንደሆነ አላውቅም። ደም ፍላት ነው ደም ብዛት ነው ብልጭ ብልጭ ያለ ነበረቦት መጀመሪያ ያዘኝ እንጂ እዛኑ ቀን ምን ይሞራል የዛኑ ቀን ያዘኝ ወዲያው ከዛ እንዴት የዚህ ተቋም ተራብ እንደነበር እንዴት ነው ከማዘለ አውቆ ተናገረ እኔ መሰላኝ አድጃለሁ ነዶኛል አልኩ 100 ኪሎ ነው ጋራኩና ታንኩስ አንደቀደቁት በሰውየው ጋር ማለት ነው ታዲያ በምኑ ጋር እንደሆነ አንደቀደቁት ወዲያው 5 ሊትር ጀሪካን አነሳሁት እሱን ማመጣው አንደቀደቁት እንደወለ ወለምቄ ያስመጭና ላኪ ደምሰፎን ስማታ አንተ እኮ ነው ማነገር ምን አባል ሰላም አጣ ወሬውን እንግዲህ አጋጄ ወጣ ምናምን ይል ትንሽ አርቄ ምናምን ቢጋ ምናምን ክራሩ እንዲጋጂ ወይ ነው ምን ነው ሳጭ እኔ እያስቀደስ እንደዚህ ላይ ነው ያልፈራ ወደ ቋንቋ ታውቁትኛው ለጨዋታችን ምግባ እሱ ይመስላል እኮ አካባቢ ገባና በጥጥ ደግሞ እንደለማይ አያብሽም ደስ ብሏችኋል እሱንም ቀጥልኛ ጨዋታ ከዛ አልኩ በቃ ነዶኛል ብያለሁ አንተ ቅልጫዋል ገባሁኛው ውስጥ እኔ ራሴ ገባሁ ወደቄቱ ጋር ለመበለስ ያትንቀሽቀሽ ከሁሉም አንተ እኮ ነው የምትንቀሸቀሸው ገባሁ ታልኩ አንደኛ ካስገባሁን ሸጣቁ ሰው በመልኩ በኩል ባለሙዙ ባለብርዳቡ ባለሙዙ በኩል ገድረመኝ ባለብሩ ሾለከን ወዲያው ሶስተኛ ነው መሰለኝ ይካሉ አረቁን ሽላው ጊዜ ባለብር ካምሳ ባለሁለት ካምሳ ባለ 50 ባለያው ባለምናምን ምንም አልቀረም ባልተባለ ጋሽ ምን ነው ባለጋሪ ሻና ቦኒው ታራሳሚ እንዳቆ በጣም ያሳልኩ ከዛ በኋላ ወዲያው ስንተኛ መሰለኝ 8ኛ ማርሽ ታጣቁነት 8ኛ ጌም መሰለኝ ወለየት ደስ ተቀን ቅርቅር ዛሬ ለምን አስተራው ነው የሚተቆሰው አፈርዳ ቦታ አፈርዳ ቦታ ቢሾማ ነው ቢቻ እሱ ይገርማል ከዛ በኋላ ተፈራጭ ዳቦ ቆለ አምባሻበ እንትን ደቡብ ዳቦ እንደገና ትግራይ ዳቦ አማራ ዳቦ እንዳለ 14 ነው ተከፋለ ማጠቃላይ ፍራጥሬ ወልደው አይደለም በርቄ ሁሉም አዲሳውና እሱ የሚከፍል ይመስላል እሱ የሚከፍል ይመስላል ሳው ታጥቅልኝ አረ ይከፈላል ችግር የለም አባራባታ በለጠዛ እኔ ምነው ሻውታበዶሻ እኔ ምነው የዛ ምን ተራራ ምን ተከፈለ ጩቄ ተራራ አረ ሰው ማነቀረብኝ ስለ ጩቄ ተራራ እኔ እኮ ማን ነው የሚነግረው ታዋን መንደር መዞር አብዝያ እኔ ከርሱ አባባም ነገር ካላችሁ ጀመር የጩቄ ተራራ ጩቄ ሲባል ያዝከዶ ተራ ጫካ እንዳይመስል ተቀጣጥ ያለ ጫካ ጩቄ ራሱ የጭካ እናስታውሳለሁ የጣሊያን ጦር ማለት ወደ 80 ይጠጋል እኛ 12 ከዛ በኋላ ልቆ ተጀመረ ልጥልጥ ስለው በዛ ስለው አርባው የጣሊያን ወታደር አርገው አርባ የጣሊያን ወታደር በደግ ከዛ በኋላ ወጣኩላ ወደኛ ወታደሩ ለሱ ዶር ግን 11 መረቅ እና ዲያበር በለኝ የጥንነ ዛሬ አለክስ ማለቀሱ አገኘው እንደዛ ነው እና ወዲያው ማለት ነው የዞር ሰላልኩ ምን ልበል በዚህ ወዲያው ከነዛ ወታደር አርባዎቹ ማለት ደቀሙ ያንን ጥይት ደቀሙ ግን መሳሪያ በቃ ምንም አማራጭ የለም መሞት የማልኩ አካባቢ ጄን ይስተው አለቀብኝ ከነሱ ወታደር እንዳለ ሲተኩ አይደለ አልቋል ለሱ ነገር ወዲያው ኢንተርሚዲያ የሚባል ወታደር አለ ከነሱ ማለት ከነሱ አደገኛ እውነት አደገኛ ነው እሱን ያቀራቀለለ እንደዚህ ማለት አርጎ ሲተኩ በጃ ሶብራ ተቀርበ ማለት ሶብራ ነው ወጣ እሱ ይሄ ተመች ሶብራ አመለጡ ያንሶ የማለት አስማተኛ ነው ከዛ በኋላ ስለለበዚ ተከበበል አርባው ወታደር ከቦኝ ሰንጀ መስኬት ቆጣ ካታል ይወጣ ማለት ያን ተጀመራታ ለሽልሽ በዚህ ማቆ በገራ በቀኝ ለሻላሽ ቆጣ
አርባውን ምርግብ አሁን የሚገርም አርባውንም ስለሸጥሽ ማለት በጣም የሚደንቀኝ ነገር አርባውንም ስለሸጥሽ እዚህ ቆዳቸውን ስገፋው ስጋ አልነካው የእንደሱ ልብስ እያወለቁ እንደሱ ልብስ እንደሱ ቆዳቸውን ገፉት ኢትዮጵያ አርባውንም ቀመርኩ እና እንዴት ታሪከኛ ሰው ቀላል ሰው እንዳለመግዛቸው ለማለት ነው በነገራችን ላይ ግን ማለት ነው ቆዳ ስገፍ የዛኔ በጣም ያስቸገሩኝ ወታደሮች ነበሩ። እኔ ብለው ጋሸኩ ነው ከቦታ ከዱላ ጋሻኩ ይላል አለቀፉ ብሎ ያስቸገሩት ነበር ከባድ ትክክል በጣም አለቀፍ ቆዳቸው ልቅ ብሎ ያስቸገረኝ ስገፍ ወደ ስንት መሰሉ 10 ይሆናል። ግን ለምሳሌ ያህል ናፖሊ፣ ጁቬንቱስ፣ ቡንደስሊጋ፣ ላሊጋ የላሊጋ ቆዳ ታውቃለህ ድርቅ የዝንጀሮ ቆዳ ነው የሚወጣ አለቀባቁል ቆዳ 5 ቦታ ስጋው ነበር ምንም ያደርጋችልም በጣም ደርቆብኝ ነው እንደዛ ነው ያኔ ወደ አገልግሎት ሳይ እንደና ገባ የገባ አረጋ ገባ እኔ ምለው ጋሺ አብያት እንደው እኔ በቃ ተመቹኝ የዝጋቢሩ ጎበዝ ነው ተመቾ በጣም የራስ ጉዳይ አጋባኝ አጨበጨበኝ ይሄው ባንጋት በባል እሱማ ለወሩ ካንተ ማነሽ ብርቄ ነው ብለው ብርቄ ተመላካ እና ግን ነው ቀለው ሞቅ ያለው ነገር ታውቂዋለሽ ማለት ያለ የሚቀጣው ወዲያ ብርቄ ሲያቀጀው ሲያወሩት ታሪክ በቃ አንተ ሲሆን ነው ደስ የሚለኝ ሞ ታርግልኝ አሁንስ ታርጋታና ያው ማታታት ነው እንጂ አዎ ታውቁ ይከብራል ችግር የለም አይ አቤት አይዟችሁ አለቀው ነገና እሺ አለቀው አታለ ምን ነው አኩራፈራፈና ያቃውል ተርጫው ዝም ይታኩራፈራ ትንሽ ሞቀለኝ ነገር በተቋራጭ ይሻላል በጣም ፍረደኛ ታጣጣ ሰሞኑ አለኛ ነው ምን ነው ጋሼ እንዴ ያስጠይቃል እንዴ ያስጠይቃል ጋሼ የሰው ንብረት እንዴ ማራቃማውንስ ኦናኩን ነው ማራቃም የስም ያረጋት ነው ጋሼ ምን ነው ታዲያ እኔ ሰፈራ ነው በዲኛ ለከባና ሰረኛ ከበላ አጣጨና እንዴ ሰረኛ አሁን ወደ ዶሮ አይችን ሁለት ሽንኩርት የምን አገባኝ ዶሮዋ ሞት ነው የምታክለው እሳቸው መቼም አይገዟት የት እንዳመጧት ምን ያላል እንዲሁ አይደርሰኝ ቢደርሰኝ እንኳን ሾርባ ናት ወጥ የምን አገባኝ እኔ ምን አገባኝ እናት አይሸጥም አይሸጥም እዛ ሀገራችን ወዝሩን ይሸጣሉ አይሸጥም ለቀቁት ደግሞ ቀሰኛ
ምንድነው ታዲያ? ምንድነው ጉዱ? ምንድነው? ማን ይዞ ነው የመጣው? እኔ ምን አውቃለሁ? ምንድነው ደግሞ የእንግዲህ ልጅ በዚህ በጠዋት ምን ፈልገህ መጣህ? ምንድነው የምታወሩት? ወሬያችሁን በኋላ ታወራላችሁ። በቃ አባቢ አሁን ለበሶ ስጠኝና ልጅ ስፖንሰር ሺ ገነሰው ህፃን ልጅ ነህ እንዴ? በስቶ ሻሜታ ምን ይሰራልሃል? አንተ ዝም በል። እናንተ ታሪካችሁን የገለበጣችሁ ነው ይውጣ ትለኛል። ታዲያ በእኔና በአባቢ ማለት አይገባምሽ። አለበለዚያ የመላጣ ለሁለት ከፍዬ በላታ ጭራሽ ታዴን እሱን ያው አንድ ነገር ልንገር፣ እግርህን ሰብሬ ዶሮ ጠባቂ ነው ማለት። ለነገሩ ዶሮ አታርዳለች፣ ተከራይ ትጠብቃለህ። አባቢን ሞታ እሱን ታዴን ጓደኛዬ አንተ ደግሞ ዳካ ሶነማ ለዚህ ያለ በቃ ጋሻ ጎናፍር ልሂድ። በቃ ደህና ይዋል። ሄደ ደግሞ ማን ጠራህና መጣ? መጀመሪያስ ዶማራስ ናን ነው ታሽ ልሸኝ ሰንቀዣቀዣለሁ ልበይ እንግዲህ ሳናስበው ነገር ስራ እንግዲህ ፈለግለግ እናድርግና አቤት ትላንትና ቆይ ለመሆኑ እንደው የት ሄደን ነው ከዚህ እንዴት አደርክን? የቤት ብዬ ግራ ገብቶኛል እኮ እኔም ገረመኝ። ማለት ነው ግን ይዞ ነው የመጣው እዚህ እኮ ነው የምገርም። አደርኩ ሸበና ምን አባ ገባ አደርኩ አላደርኩ አንተን የሚያገባ ጉዳይ አለ ንገረኝ። እሺ እትዬ ብርቄ እንዴት ናቸው? ማን እትዬ? አረቄ ብሸታ ካዩዋቸው በጣም ረጅም ጊዜ እኔም ካዩዋቸው ቆየሁ እናቴ በጣም ቆየሁ። እትዬ ብርቄን? አዎ ሾነክልን ያይቻቸው ነው። ኧረ እባክህ አንተ ዝም በል። እሺ ትናንትና የት ነበራችሁ? እቤቴ እዚሁ ቁጭ ብዬ ወንበሬ ላይ የት ሄዳለሁ? እዚሁ የትም አልወጣችሁ? አዎ መጣን እንደውም አብረን ቁጭ አለን አይደል? አቤት እንቅብ ግብግብ ነው ያልኩት። በቃ አጋሽዬ ምን ነው ሰላም አይደል እንደ ጋሽዬ? ምን ሰላም አለ? ችግር አለ እንዴ? ምንድን ነው ችግር? ህዝብ ነው ችግር ነው። ኒከ በቃ ማን ነው? የዞን ነው። ሌላ ምን ችግር አለ? የዞን ጋሽዬ የሚነካ ዞን ምናምን እኮ ጋሽዬ የለም ሰው ብቻ ነው ጋሽዬ። ጋሽዬ አንተ ሚና ይሄ አባካታ ጋሽዬ ምንድን ነው? ለመበል እውነቱን አይደለ? እሺ የት እንደነበረ አምሳለ አለፈው። አሁን እስኪ ቆይ ሰላም አደረ እግዚአብሔር ይመስገን። አይ ሲማ ተኳሽ ነው ምናምን ማነው ዳዳችሁ ምናምን የምትለው? እግዚአብሔር ይመስገን ደህና ነኝ። ቆይ አሁን ተኳሽ ነኝ አለው ከስር የሚተኩሳል እንዴ? እግዚአብሔር ይመስገን ደህና ነኝ። የኔ በጤ ምንድን ነው ጭራሽ ዜማ ይቀያየር ጀመር እኮ ቁጭ ብሎ እንዴ ጋሻ ጎናፍር ሪሚክስ እኮ ነው። ምንድን ነው ደግሞ ሪሚክስ? ምንድን ነው ሪሚክስ ማለት? ጋሻ ጎናፍር እየሰደቡት ነው እንዴ? ሪሚክስ ስድብ ነው? በጣም ስድብ ነው። አንተ መላጣ ተው። እኔ ይኸውልህ እንግሊዘኛ ባለማር ኤብሲዲ አውቃለሁ። ቆለፈ ያለው በኤብሲዲ ተው ተው። አንተ ሰው ተው። ምን አባቱ ምን ትገምታለህ? ቀጥ በቃ ማነህ እባክህ እንትን እባክህ ወይ ስለነበረ ተዘከሩኝ። ዝቅ አድርገው እንጂ ናይ 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 ጋሽዬ ለእኔ ብጤው እኮ እንተሳሰብ ለእንግዲህ እኔስ ቢሆን ማን አለኝ? በዚህ እኮ ነው እንጂ እኔም ማን አለኝ? ማን አለኝ? ያ ቆይ እንደገና ነው ሲበዛበት ነው እውነት በዛ ነው በየጃርቆ ስለማ ጋምቦር ለምንድን ነው ይሄን ሰውዬ አለበለዚያ ጋሻ ጎናፍር የትም ወድቀው መቅረቱ ነው። ቀርሶ ቀለል እስከሚለው ድረስ በቃ እኔ ተከራይ ፈልጌ ልምጣ። በቃ ራስህ ጉዳይ ተረገበል። ራስህ ጉዳይ መጀመሪያ ማን እንደ ሁለተኛ እዚህ ግቤ እንዳደርስ ራስህ ጉዳይ ታባል ግቢው ተደፋ። ምን ተመልከቱ እንጂ ምን ተመልከቱ
ነይ ቆይ ምንድን ነበረ እዛ ስትሰሩ የነበረው? ንገሪኛ ንገሪኝ። ጋሽዬ እወድሻለሁ። እወድሻለሁ አለሽ? አንቺስ ምን አለሽ? እኔም ልቤ እንዲያካጀለ ነገርኩት። ተይ እባክሽ እወዳለሁ አለሽ? 24 ሰዓት ሲዘፍን ስታዳምጪው ነበረ እንዴ? ንብቴ ድምጡ ሲሰቀለቅ ደስ ሲል ድምፁን ኧረ አይዶል አስመዘግብልሻለሁ። ሙሉ ወጪ ራሴ ችዬ አይዶል አስመዘግብልሽ። ምንድን ነው አትሽዶል ኮን የምትይው ነገር እወደዋለሁ ነው። እሱን ብቻ ነገር ታዲያ እንደዛ ከሆነማ እኔ ፍቅር እንትን አይደለም መቼስ አንድ ላይ ኑሯ ለመሰለሽ ተበታትኖ ፍቅር ደስ አይልም አይደል? ደስ ይለኛል። ጥሬውና አንድ ላይ ኑሩ በቃ ጥሬውና ነይ ያልኩሽ። እሺ ጋሽዬ ነይ ተመለሽ ግርሽን እንዳልሰማ ብትጠሪው ነበር አትሄድ ይገዳም ቀጥ ብለሽ ገቢ በያለሁ ገቢ አይ ሰው ልጅ እኮ ተቆላ እንደ ቀልዴው ሙት ዓመቱን መጣ ለእኛም ጠቀመ። ግን የአንዳንዱ መሞት ለአንዳንዱ ጥቅም አለው። አቀበለኛም አንዳንዱ ማረፍ እኮ ለዚህ ነው ጥቅሙ። እዚህ ጋር የምናገረው ነገር ስለዚህ እንደዚህ ቁጭ ማድረግ ይችላል። ጨረሽ ታጥበሽ ጨረሽ ወይ? ውሃው መቼ ነው የሚዘጋው? መቼ ነው የኔ ውሃ የሚዘጋው? መቼ ነው? ነይ ለእናትሽ አሳልፌ ካልሰጠሁሽ አልችልም። ነይ እናትሽ እዛው ትወጣው። አልችልም በዚህ ጉዳይ መለፌ ነይ እናቴ ነይ 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 አባሽ ስሜ ልጅሽን በስነ ስርዓት ታኖሪ እንደሆነ አኖሪ። ለበለዚያ ሁለትሽንም ነው ሰብሬ መጠልሽ አባታችሁ። ኧረ መከራና ስቃይ ሆነ እኮ የኔ ኑሮ፣ መከራና ስቃይ ሆነ የኔ ኑሮ። አይ ነገር እንዴት ነው እዛ ተገባ እንጂ። አይ ፍቅር እስከ መቃብር ስንተኛ ወሬ ነው ዛሬ ተጀመርኩት? ለመቼ ነሐሴ 27 ታዲያ እንደው ጀግና እኮ ነኝ እንደው ጀግና በአራት ወር ሰባቱን ገጽ ለጠለጥኩት። ማን አለው እንደዚህ አይነት ጀግና? ታባቱ ስንት ነው የሚቀረኝ? ኧረ 500 ገጽ ቢቀር ነው ታባቱና አንዳንዴ ጥጋብም እንቅልፍ ያመጣል። ባቢ ፍቅር እስከ መቃብር ላይ ተጥዶ ደግሞ ምንድን ነው? ኧረ ቡሌ ጎመኗ ቀይ ወጧ በለው ኧረ በለው አቤት ካበላ ቁርስ ሊመጣ ስለ ወይ የእኮ 7 የደቀቀ እስረኛ ይጠይቃል። እንዲከሳ ከሳሉት እኮ ሳቡርስ ለኔ አራቷ በቃ ሽሩ ግሮስ የለት ባለው አራባ ቆይ አንድ ነገር እንነጋገር። ይሄንን በልተህ 7 ቀን አትበላም ምግብ? ኧረ አላይም አታይም? አዎ አረ በላው። እንደዛ እኮ ነው በላው። የአባት አንጀት አይጨክንም። በላው እንዴ በላው አልኩ። እሺ አባ እሺ በላው። አራባ በላ ባቢሉ በተን ይሻለኛል። አንተ ከምትበላው ወንበሬን አጽዳ ጽዳ ተቀመጠ በላው። እሺ አንደዚህ ምን መዳግማው አንድ ብቻ ምን መጎን መጀመሪያ ሲጀና ያለውን አጣራው ላስ አታፍርጣው ላሰው
ላስ ደስ አላለ ነው ሲላስ ደስ ይኸውልህ ነገር ልንገርህ ከማለት የፍርድ ቤት ማዘጃ መጥቶበታል። ሁለተኛ ይሄ ነገር ተከፍቶ እንዳይበላ መድኃኒት ነው እሺ አይበላ መድኃኒት ነው ስለማይበላ ነው አይበላም አባቢ አካብረለ ደግሞ አበዛውንስ ነበር እስከመቼ ነው ካንተ ጋር የምኖረው? ምግቤን በልተህ ታባለት ታመልጥ ነውና ዛሬ እዚህ ግቢ ውስጥ ከፍተኛ የሆነ ስብሰቦት መኖሩን ታውቃለህ? ምን አገባኝ እኔ ስለዚህ እንዴት ነው ምን አገባኝ ማለት? አንዱ እኮ አንተ የዚህ ግቢ አካል እኮ ነህ አጀንዳዎቹን ልንገርህ ዝም በለው። ቁጥር 1 በአንተ ዙሪያ፣ እሺ ቁጥር 2 በበሮሮና በጃምቦ ዙሪያ፣ ቁጥር 3 በዚህ ማን ነው የሚያስቸግረው የንብጤ በሱ ዙሪያ፣ እንደገና በተኳሽ በዚህ ባስመጭና ላኪ ዙሪያ፣ አምስተኛው አጀንዳ በአባይ ዙሪያ ይመስለኛል። ምን ነው እኛ ምን አገባን ስለዚህ እንዴት እላለህ? ሀብታችን እኮ ነው የሀገራችን ትልቁ ሀብት አይደል? እንዴ አባይ ምን አባቱ። እንደገና ቁጥር 6 ስለ ፍቅር እናወራለን። ደስ አላህ አይነን ማውጣት ነበር ሄደና እንደላላ ይልቁኑ ነገረው ስብሰባ መኖሩን ማናሉሽ አዲካሽ ይኸውልሽ ዛሬ እዚህ ግቢ ከፍተኛ ስብሰባ ቦታ ስለዚህ ቡና እንድታፈይ ማለት ነው። አንቺ ነሽ ዛሬ ቡና ምናምን የምታፈይው እዚህ እንዴ ጋሽዬ ቡናው እኮ በጣም ትንሽ ናት። እንዴት ማለት ትንሽ ናት ስትይ? ትንሽ ናት ለሰው አይበቃም ማለት። ኧረ ዝም በረዘ የሁሉ ተከራይ ይጠጣል እንዴ? የብቻዬን ነው የምጠጣው። ከፈለጉ አስቻቸው የራሳቸው ጉዳይ። ይኸውልሽ ደግሞ ቡና ቁርሱ ላይ የምታደርጊው ማለት ነው እዛ ያስቀመጥኩትን አይተሻል አይደል? አልጋው ስራ አካባቢ ዱቤው ማለት ሽምብራ ዱቤ እሱን ትናቂና የገብርኤል ነው እንዲህ አርግፌ ነው የምጥልሽ። እዚህ ባይሆን ገብስ ቆሎ አለ እዚህ ጋር በፊያስታ ላይ ያስቀመጥኩት እሱን ይዘሽ ነይና እንትን በይ ሂጂ በቃ ምን ትከተሪያለሽ? ወደዚህ ለማጨ ነው። ኧረ አልማዝ እቺ ሴትዮ በቃ እንደዚሁ ኧረ በስመ አብ አልማዝ። አቤት ያሻጉና ፈጠረኝ እንዴ? ቆይ አንቺ ማለት እድሜ ልክሽን እንደው እንደዚህ ሆነሽ ልቀሪ ነው? እንደዚህ እየጮክ ነው የምጠራው? ስላልሰማሁት ነው ይቅርታ። ኧረ ወደዛ ነበረ። ይኸውልሽ እኔ አንድ ነገር ልምከርሽ፣ ጆሮሽን አስተራርሰው እንድተነሹ በቃ። የጆሮ መድኃኒት መሆኑ ነው አይደለም እናቴ፣ የኩፍኝ ከተባለ። ለማንኛውም ዛሬ ስብሰባ ቦታ አለ፣ ለዛ ነው የፈለኩሽ። እና ታዲያ እኔ ምን አገባኝ? ምን ማለት ነው? እኔ ምን አገባኝ? እዚህ ገቢ ተከራይ አይደለሽም እንዴ? እኔ ወደ ጉልት መሄዴ ነው። የምን ስብሰባ ነው ደግሞ? የታካብጃለሽ እንዴ? እንዴት ነው የምታካብጂው ግን አንቺ? እኛ እኮ እናውቀዋለን እንዴ። እኛ አፍሪካ ህብረት ስብሰባ ጥለን የመጣ ነው ለዚህ ስብሰቦት ስንል። ምን አገባኝ ታዲያ? እንኳን የአፍሪካ ይቅርና የዓለም ስብሰባ ቢኖር ጉዳይ አይደለም። ስለዚህ ይሄን ስብሰቦት ረግጬ መውጣቴ ነው አባባልሽ ይመስለኛል አይደል? እንደሱ ማለት አይደለም። ምን መሄዴ ምን በቃ ጥሩ፣ እንደውም ደስ ይለኛል። ይኸውልሽ ታዲያ ስትወጪ ማለት ነው እቃሽንም እቺ በረሮ ልጅሽንም እሷንም አንድ ላይ ይዘሽ መውጣት። ጎናፍር ያሳድግልኛል ብለሽ በረሮን ጥለሽ ብትሄጂ ቀጥታ ወስጄ አበበች ጎበና ነው የማስረከብልሽ። እራስሽ ጉዳይ ያጅ በቃ አላወራም መሰል ጊዜ ሰበሰብ እንደው እንግዲህ ምራጭ አንዱን ወስጂ፣ ወይ ለቀሽ መውጣት ወይ መሰብሰብ። ካልተሰበሰብሽ መሄድ ብቻ በቃ። መጭና ላኪ አጋሺ ምን ችግር አለ ጋሽ? ምን እዛው ነው ሄደህ እዛ ተቀመጥ፣ ስብሰባ ቦታ አለ። አጋሺ ሄድ ቁጭ በል አልኩህ። በቃ 10 ጊዜ አላወራም። ቁጭ በል እዛ። ተኳሽ ነፍሰ ስጋን ይተኩሰው ተኳሽ። አቤት አቤት ጋሽ ጠሩኝ እንደ ፈለጉ ምን አባህ ነው ሁሉ ስጮህ የማሰማው? ስተኩስ አድሬ በጣም ጥሩኝ። ስተኩስ አድሬ ያደገኛ ተኳሽ። እኔ እዛ ቁጭ በል ስብሰባ ቦታ አለ። እዛ ቀስመጭና ላጫ ተቀ የቀረው ጃምቦ ነው ልቡ ያበጠው። ጃምቦ ጃምቦ፣ ኧረ ጃምቦ። አቤት ጋሽ ጃንቦ እንዴ ምን ነው ጠሩኝ እንዴ? ጭራሽ ገላን እየታጠብክ ነበር አይደል? አሁን ገና ታጠብና በኋላ ደግሞ ያ ትንሽ ልብሶችን ማጥባቸው አሉ። ገና አልጋ ልብስ፣ አንሶላ፣ ብርድ ልብስ፣ መጋረጃ አንሶላ መጋረጃ ምናምን አለ አይደል? ታጥባለህ አጥባለሁ። ኧረ ተው እንጂ ተው ጃምቦነት ተዛዘብ ተው። የ3 ዓመት ጭቅቅት በአንድ ቀን ይለቃል ብለህ ነው ስፈትገው ያልከው? ኧረ ቶሎ ቶሎም ታጠቡ። ተው በወራኔ ደግሞ በምንድን ነው የምታደርገው? በቁጣ እንዴ ከስርም ከላይም ነው የምትጠቀምበት። ለስላሳ እኮ ነው። ናሽ ስብሰባ ቦታ አለ። ተው አለ ነገሩን ያህል ስብሰባ ቦታ አለ። ያረጋሻ ጎረፍርት ስብሰባ ነው
እንዴት ነው የምን ስብሰባ? ያገቢው ስብሰባ ነው። እኔም ላይ ነገር አልወድም ጋሻ አትወድም? ምን እሰራለሁ? እቃህን ይዘህ መውጣት። ምን እሰራለሁ? በቃ ቤቱን ለቀውታ። በቃ ተናገርኩ። ቤቱን ለቀውታ። በቃ አላወራም ብዙ ጊዜ። ጋሻ ጎናፍር እኔ በቃ የራስህ ጉዳይ ነው። ካልተሰበሰብክ ለቀውታ። እሺ እሺ በቃ በቃ ወገበን ሰብሮ መጣ። እንግዲህ ሁላችሁ ታዲያ ሲመጣ ስብሰባውን በደንብ እንጀምረው። ያው እስከ አንዳንድ ስለ ፍቅር ምናምን ተወው። ጋሼ ምን ከዚህ ነው ማይታካሽ ባሺ ምን ነው ለዚህ ነው ጋሼ ምን ነው ለባጋሼ ለዚህ ነው ትይዛለህ ለባጋሼ ለዚህ ዘመባለ ያንተ ዘመባለ ተነስተልኝ ብያለሁ። ተነስተልኝ ምን ነው ታዲያ ምን በደሉ? ሰላም ነው። ምን አጠፋው? ምን አደረኩኝ? የማንም ውርጋ ጣፉን ይክፈትብኝ እንዴ? አንተ በማረፈድ የተነሳ ያው ያቆም የስራውን ሁኔታ ያው ሰረሰሪው ለቅ እሺ በላውን ና ተነስ መሬት ላይ ቁጭ እንዴ በዚህ ሙሉ ልብስ በዚህ ሱፉ አሳደረ ቁጭ በል በጣም ታሳዝናለህ ግን በጣም ነው በል አጀንዳ ያዥ ነው መቼስ ታውቃለህ አጀንዳ ያዥ ነው ጭራሽ አጀንዳ ያዝኝ ተዘጋጅቶልሃል አጀንዳ እስክሪብቶ ይዘሃል ያስቀም እስክሪብቶ አልያዝክም አሬ አለኝ ችግር የለም ከራስህ ነው ያችን ነገር ያው ጨመር ያደርጋታል ችግር የለም ቶሎ ብለህ ነው ታዲያ አጀንዳው ፈጠን እንዲልልኝ ያለበት ቦታ አለ እሺ ምንድነው አጀንዳው ቁጥር 1 በልልኝ ቁጥር 1 ግቢው ቄራ ሆኗል በልልኝ ግቢው ቄራ ሆኗል እንዴ ግን ቆይ ከዛ በፊትማ መቅደም አለባቸው ለምሳሌ ቀን አጀንዳ የስብሰባ ቦታና ሰዓት ጋሼ ያንሰዋ በጣም ትኩስ አጉለ ጋሼ በጣም ትኩስ አጉለ ሊሰብሩት ነው እንዴ ሊሰብሩት ነው ፈርክሽ በጣልኩት ማትረበ ደግሞ አንተ ሰው የቀብር ስነ ስርዓት አይደለም ያስፈጸም ነው ያለው ስብሰባ እሺ በቃ እሺ ከነገሩኝ ባለ ገቢው ቄራ ሆኗል በለኛ ያዝልሽ አንደኛ ግን ያው ቢሆንም ያው እሺ በቃ አንደኛ ግቢው ቄራ ሆነ ቁጥር 2 ኑሮ ተወደደብኝ ለተንገበገብኩ አልቀራትም የማን ኑሮ ያንተ ለምን ያዝ እሺ አባቴ ደርሶ ይለኝ እሺ ኑሮ ና ወደዚህ ና ቆይ ነው የምለው የነ ሰብሳቦት እኮ ነው የት ነው ሰብሳቦት ተረግጦ የሚገባው በነገረኛ ነው ነው ይጋል ሰብር ያንተንተ የደዛ ተቀመጥ ወደዛ ሄድና ካስመጭና ላኪ ያጠቀም በጣም ደባና አንተ አቃሽ በጋሼ ታራራደደ ውይ ያሬ ብሳ እንደዚህ ብስት እንዳለከው ጫማዬን ብስት ያርጋ አንተ በለ ቁጥር 2 ምን ኑሮ ተወደደ ቁጥር 3 ፈጣ አንገብጋቢ ጉዳይ ሆኗል ይሄ ጉዳይ እውነቴን ነው የምልህ ተኩሱ መቼ ነው የሚጀመረው የቱ ተኩስ እንዴ መረረኝ እኔ እኮ ተኳሽ ነኝ ምንድነኝ ብሎ አስፎክሮኝ ሲያበቃ ተኩሱ ያቃ እንደ ለሞን ተወነጋገራለን ተኩሱ መቼ ነው የሚጀመረው እሺ ተኩሱ መቼ ነው የሚጀመረው አዎ ቁጥር 4 በልልኝ እሺ ቁጥር 4 የጃምቦና የበረሮን ጉዳይ ዋ ክፍል እንዴት ያዋል ልጅ ደግሞ ምን ታደርግ ሲል ገባች አለፍልፍ የዘመረ ቁጥር በረሮ ስለ ጃምቦ ምን አለ ተጠቅም ያውቃለሁ ጋሻው ዘመረ ገና ነው አልጨረስንም አንተስ እንዴት ትመለከቱታላችሁ በሚል ነው ምን ነገር ሲዘመረ አንቺ አትንቀሽቀሽ የጃምቦና አልጀመረም በል ቀጥልና ክፍል እንዴት ያዋል ታው ዳግማ ያለው ታው ቁጥር 5 ነው እሺ አምስተኛ ቁጥር 5 በጣም ሱራሱ አነጋጋሪ በሷ ዙሪያ አልማዝ ዙሪያ ጆሮዋን እንዲህ እንደደፈነው ይቅር ወይስ አስተረር ሳውንድ ትነሳለ ማለት ነው እኛ እሺ እንደዛ ለማለት ዝም ብለህ አይደለም እሺ አስትራ ሳውንድ ያው ስታወሪ እንኳን ትንሽ እፍረት የሚባል ነገር ይኖራል አስትራ ሳውንድ ለራስሽ ጥቅም ነው ለኛ ምንም እንትን ነው ቁጥር 6 በጣም ያስቸገረኝ ሲገብ የመረረኝ ነገር ይኖራል የዚህ የነበጠ ጉዳይ ነው የየመጣ የሚጮህ ማለት ነው እንዴ ጋሼ በጨርቄው ደግሞ ምን አረገ እንደው ምን ይሉ ነው በጨርቄ ነው ስሙ አዎ እንደ ጨርቅ ኳስ ነው መበተንልሽ ሸን እንደታቂ ዝም ባይ ሆናቺ ሚዳቆ የሰው ሚዳቆ ደግሞ ታወራለች በጨርቄ ነው ስሙ ግን ያው አንድ ነገር ልንገርሽ አንቺ ለምንድን ነው በመሃል እንዲህ ጥልቅ ሚዳቆ ያሳብ ሊባ ሐሳቤን ሰረቀችሽ አሁን ዋናው ጉዳይ ምንድነው በጨርቄ የሚባል ሰውዬ የገቢ ሲመጣ ከዚህ በኋላ ስቶፔድ መተለምታ ወይስ እበረዲ ለማለት ነው ጋሼ ስቶፔድ
እንደፈለጉ አመቱት እና ገባን አንተ ከደህ መጭና ላችሁ ማለት ነው አንተ አሁን እንደዚህ ለማውራት ብቁ ሰው ነህ ካንቱ ዜጋ ትርፍ ኢትዮጵያ ምንም ራሱ ለማውራት ማትረባል አጣውላሽ እሺ ጋር ፈቱ ይለበልበት በላ ወደ አጀንዳው ነገር እሺ አሁን እንግዲህ ያው 6 አጀንዳዎች ቀርበዋል ቢበዙም ያው ወደ ዋና አጀንዳዎቹ እንግባ እንግዲህ በዝርዝር እናቀርባቸው ያለ በዚህ ባቆማ ደግሞ እንዳላሳር ቀደሙ ያነበር ዝም ብለህ ቶሎ እሺ የዕለቱ አንደኛ አጀንዳ የሚሆነው እንግዲህ ግቢው ቄራ ሆኖ ነው ተከክለ ግቢው ቄራ ሆኗል ትክክለኛ ነገር ነው በዚህ ዙሪያ እንዴት ነው የምትነጋገሩት ነገር ይኖራል ግቢው ቄራ ሆኗል በሚለው ላይ ማለት ሐሳብ ካላችሁ እጅ በማንሳት ሁላችሁ ወይዘሮ አልማዝ ጥጋብ ነው ጅማታነሹ እንዴ እጅ በማንሳት አይ አመሰግናለሁ እግዚአብሔር ይስጥልኝ የታባይ ተማርከው ነው ቲቸር ስትበላ ቤት የምትለው ገና ትምህርት ቤት ሳገባ ዘበኛ አባሩ አይደል እንዴ አንድ ያክፍል እንኳን መች ገባ ተመብላ አታውራ እሺ ቀጥይ ደስ ብሎኛል አሰ ግቢው ቄራ ሆኗል አስፈላጊነቱ ስብሰባ ላይ ምንድነው ይሄ ነው ሐሳብሽ እኔ ቲቸር ያልሽው ለዚህ ነው ወድቀ ነው ያሳል ምን አባቷቸው ዝም ብለህ ጊዜ መፍጀት ለዚህ ነው እንዳደገኛ ጥያቄ ጊዜ መፍጀት ብቻ ካንቱ እሺ ያለ እባክህ ግን አንተ እሺ ተቋሽ ቀጥልሽ ሐሳብ ምን ቄራ ሆኗል የምትሉት በጣም ቄራ ሆኗል እኔ ጉሮሬ አፍንጫ በጣም ተዘጋግቷል በጣም የለለ ነው የተዘጋጀ አሁን መነጋገር አቅቶኛል ራሱ እየከረከረን አዎ በጣም እየከረከረ ይዟል አዎ ይዞኛል አታውራ የራስህ እንት ነው ቲያትር ላይ ምሸነው ቲያትሬም ቦርቡረህ ባዶ አስቀርተው አይደል እንደማነ በጣም ቀላላሽ ነው ምሽንት አጥር ላይ ቀላላሽ ነው እኔ ራሱ እንዳይቻለሁ መሰለኝ ቀላላሽ ነው አያ መዝገበላታ እንዴ ምን አባቱ ይቆማል እንግዲህ ልጅ ትክክለኛ ዛሬ ገና በህይወት ዘመኑ ትልቅ ነገር ተናገረ መዝገበለት የታይ ነው ጎበዝ ልጅ አጥሩ ራሱ ቦክሰኛ መስሎኝ አይደል መዝገበለት እሺ ያው ላንተ ግን እባክህ በጣም ትጫዋለህ ስትናገር ረጋ ተነጋገር እሺ በቃ ቀጥል እንዴ ምን ነው እዚህ ጋር አስመጫቂ ምናምን ቄራ ምናምን ስትሉ አገባኝ ጋሼ ጀሮና ታደምኩ ስለማካት ጋሼ ምንም ነገር አገባኝ ጋሼ ምን ነው እንደዚህ የሚሉት ግቢ ቆይ ያረበኝ ጋሼ ምን ነው ጋሼ እንደዚህ የሚሉት እጂ ብራሮ ጋሼ እና ምንም አገባኝ ጋሼ አባኪ ዝም ቢያንጂ ራሱ አገባኝ አቃሽ አባኪ በቃ እጂ በቃ አራሳ ምንድነው የሚለው የሰው እየሰማው ጨረስክ በቃ የሆነ ሐሳብ ቶ ችግር የለም ቆይ እንነጋገርበታለን ቶ ጉዳዩና ሆነ ወደ ሁለተኛው አጀንዳ እንግባ በቃ አጠር እናድርገው ሐሳቦች በኋላ መልስ እንሰጣለን ነው ለቀጥል ችግር የለውም ይሁን አሪፍ ነው ያሁኑ አካሄድ እንደዛ ይቻላል ጥሩ ነው እሺ ግቢው ቄራ ሆኖ ላልኩበትን አንዳንድ ምክንያት ላስረዳ በዝርዝር ይቀር ባለፈው ወደ ሽንት ቤት ስገባ ሁለት የበጋይን አገኘው ሁለት የበጋይን ወድቆ አገኘው ደጋና ባለፈው እዚህ እንትን ውስጥ አትክልት ውስጥ ማለት ነው የበሬ መላስ አትክልት ሳጠጣ የበሬ መላስ አትክልት ሰጡ እና ሱማሌ ትሪፓ ይሆናል እኮ ትሪፓ ኳንትሪፓ አትበል ተመብላ ማዝገብ ሶስተኛው እጅግ በጣም ያሳዘነኝ ነገር ታዲያ እኔ ተከበርኩ ሰው አይደለሁ ኧረ ነው እኔ ስመጣ ሳርም ምናምን የቅጠሉ አይንቀጠቀጥም መሬቱ ነው የሚንቀጠቀጥ አይደል አዎ ግን እነሱ ናቁኝ በሬ ላይ የበግ ጭንቅላት አስቀምጠው ምን የበግ ጭንቅላት አዎ ይሄማ ሰላቢ መሆን አለበት አይደል ሰላቢ ሊሆን ይችላል አዎ ሰላቢ ነው ለማንኛውም ዋናው ጉዳይ ምንድነው እዚህ ግቢ ውስጥ በጋራጅ ወይ በሪያራጅ አለ ማለት ነው በውስጥ ተደብቆ የሚሰራኝ ስራ ማለት ነው ስለዚህ ፊያስ ደ ቤስት ማለት ግልጽ በግልጽ ማለት ነው እዚህ ያለው ተቀረ ካልሆነ የምትፈሩ ካላችሁ በውስጥ መስመር ስንት ነው ታዲያ 459 መጠቀም ትችላላችሁ ማለት ነው ለማንኛውም ለሴፍቲ እንዲሆኑት ቆይ ለጥንቃቄው ነው ለጥንቃቄው ነው ይሄ ስብሰባ ላይ ስንሆን አስቸጋሪ ይበዛል ብዬ ነው አሳቢ እኮ ነው አሁን እንግዲህ አሳቢ አንገቱ ታይገባ መሰለኝ ይሄ በእጅህ ያዛት ይችላል መቃን ነው አንገት ብዙ ያስገባም ያዛት አይ እንደዚህ ነው እዚህ ጋር ቢያደርጉት ችግር የለም እሱ ጋር ቢያደርጉት ችግር የለም አይ ችግር የለም እና በዚህ ዙሪያ 459 ውስጥ መስመር አይደለ አዎ እንድናገሩ በሚል ነው ጋሺ በጥበረቅ ማመት በቃ ምን ነው ጋሺ በግም ሆነ በማቱ በቃ ነው ጋሺ ምን ይማታው በቃ ምን አጠፋ በቃ መስጠን
ታባቱ ምን አልሽው? ሽንኩርት የድንች ነው ያልሽው? ምን ነው አልማዝ? ምን ነው አንድ ፊቱን የበሽታ መጋዘን ሆነሽልን? ሂጂ በይ ወደ ጉሊትሽ። ሂጂ በቃ ወደ ጉሊትሽ። ምን ትጠቅሚኛለሽ ተጎልተሽ? ምንም የጠቅም ነው። አንድ ሀሳብ አለ። ቆይ እሱን አዳምጠሽ ትሄጃለሽ። በል ወደ ሌላ አጀንዳ እንግባ። እንዳሰብረው በቅርቡ ነው የተገዛው ወንበር። ለቃጫው ነው ምን አባቱ። እሺ ወደ ሁለተኛው አጀንዳ እንግባሽ። ሁለተኛው አጀንዳ ኑሮ ተወደደ። ሾይ ዘራ ተቀጥል ለዚህ ነው እንዴ ታዲያ ለማይረባ ነገር ጊዜ የሚያቃጥሉት? ምን አባቱ ወዴት ማመለጥ የት ነው? ምን ነው ማለት ስብሰባ ስራ አለብኝ። ናይ ገበያ በያለሁ ናይ ወደ ስብሰባ እንዴ ናቅሻለን እኮ ያንቺን ስራ ማታ እየገቡ አልጋ መስበር እሱ ነው ስራ። አየሁት እኮ ሲል እኮ ማታ ሰመቿል። ስራ ከሆነ እሱ በጣም ጥሩ ነው። አልጋው ታይተ ነው አታፍጥ ጃምቦ አንተን አልተናገርኩም። አታፍጥ ቀጥል ነገር አሰቡ ምንድነው? እሺ ያው እንግዲህ ተነስቷል። አጠር አድርግና ንገረኝ። ምንድነው ኑሮ ተወደደብኝ? በጣም ተወዷል። ምንድነው የምትለው እንዴ? በፊት 5 ብር የነበረው ቆይ ስንት ነው? 6 ብር 7 አሁን ስንት ነው? 30 ብር ገብቷል። ያለ ምንም ቅድመ ማስጠንቀቂያ ቀይ ካርድ ና እድሜ ስንት ሆኗል? 3 ነው። ስለዚህ መውጣት የነበረበት በስንት ዓመት ነው? በ18 ዓመት። አጭበርበራ 5 ዓመት ትርፍ በልታል ማለት ነው። እሱን እንግዲህ ያው ቸሩ መድኃኒዓለም ይከፍለኛል። ግን ይኸውልህ ከዚህ በኋላ እዚህ መኖር አልችልም። እድሜ ሄዷል። በቃ ሄድ ራስህን ችለህ ነው ኩበስቶን ፈልጣ ብላ ሄድ በቃ የራስህ ጉዳይ። ልጆት አይደለ እንዴ ይሄ? አዎ ይሄ ነው የኔ ልጅ። ከርሰ ምድር ሆድ ደግሞ ይሄ ልጅ ነው። ወደዛ ተወው። ዝም ብለን እኛ ወደ ጉዳያችን እሺ፣ ወደ ሐሳባችን እንግባ። ዋናው ነገር ምንድነው መሰላችሁ? እንግዲህ የዚህ ስብሰባው ዋናው ዓላማው ኑሮ ተወደደብኝ የሚለው ሐሳብ የቤት ኪራይ እንድጨምሩ አልማዝና አያት በቃ ይሄ ለነገሩ ስትጠቅም ያደል ያጀረዘ አትጠቅሚም እኮ ለዚህ ሐሳብ አይቼሻለሁ። ከመጀመሪያ የራስህ ጉዳይ። ቀጥል አንተ ወደ ሶስተኛ አጀንዳ። እሺ ያው እንግዲህ ሶስተኛ አጀንዳ የሚሆነው እንግዲህ በእለቱ ያው ተኩስ መቼ ነው የሚጀመረው? በጣም አነጋጋሪ እጅግ አስፈሪ ጉዳይ የሆነ ነገር ነው። ተኩሱ መቼ ነው የሚጀመረው? ልክ ነው። ተሰቃየን እኮ በዚህ ጉዳይ። እሺ በዚህ ዙሪያ መነጋገር ያለባችሁ ሰዎች ካላችሁ እኮ ችግርሽ ምን መሰለሽ? ሁሉ ጊዜ እኔ ቲቸር ትላለች። አያታር ግን ሐሳብሽ ውድቅ ነው። ባይሽ አመሰግናለሁ። መቼስ ቀጥይ። ተኩሱ መቼ ነው የሚጀመረው? እውነት ነው። ተኩሱ መቼ ነው የሚጀመረው? እንኳን ተኩሱ ሊጀመር የፊኛ ድምፅ እንኳን ቀርቶ ፈስም አልሰማም። ደስ ወንደ ደስ የሚለው እኮ ቆንጆ ነገር ነው የተናገረችው። መዝገብላት። እሺ ቆርቆሮ እንኳን ሲላልሰማኝ ማለት መዝገብላት። በጣም ነው ደስ የሚለው። ቆርቆሮ ማን ያልሰማል? ማስተባበያ አለ ኖራይ ራሱ ካለ ተናገር። እሺ ቀጥል። ሰጥቻለሁ ደሉ ማስተባበያ አለኝ። እሺ እኔ ምንም ተኩስ መስሏት ነበር። እንዴት ነው ምንም ተኩስ? ጀበና ተኩስ ታዲያ? ክላሽ ምንሽር ረጅም ምንሽር ከባድ መሳሪያ አይደለም። እኔ የምተኩሰው ጨርቅ ነው። ልብስ እንዴት ጨርቅ ስትል ልብስ ነው ማለት ነው የምትተኩሰው? ተው። አዎ ልብስ ነው የምትተኩሰው። አራባሽ ማለት ምን? መብራቱ ነደደ መጋኛ አላላላ ገና መጓናው የት ነው የሚሄደው? አይ አባ ነዳድ መብራት መብራቱ ናዙር ሰው መጋኛ ዙር ሸነው ተኳሽ ብለህ ይዘው የመጣው ሸነው ወይ ንገረኛ ወይ ሰላም ጤና ይስጥልኝ። አቶ አጎናፍር ምን ፈለግ? ስብሰባ እኮ ነው እንዴ? ስብሰባ ረግጠህ ልትገባ ነው? አይ አይደለም፣ ከቀበሌ ነው የመጣ ነው። ከቀበሌ? አዎ። ምን ፈለግ ታዲያ? ይሄ ቤት ጥቆማ ደርሶን የመጣ ነው። የቀበሌ ቤቶችን እየሸነሸኑ የሚያከራዩ አንዳንድ ግለሰቦች አሉ። ከዛ ውስጥ እርሶ አንዱ ነው። ስለዚህም ተከራዮቹ ቀበሌ መጥተው እንዲፈርሙና ፎርም እንዲሞሉ ቤቱ በእነሱ ስም እንዲሆን ነው። እንዴት ማለት ስትል አልገባኝም። አዎ እርሶም እስከዛሬ የተጠቀሙበትን
ይፈርሙልንና እዚህ ጋር ይፈርማሉ። አልፈርም ሲ ወንድና ማታታስፈረኛል አልፈርም ችግር ይደርስቦታል አቶ ስለዚህ አሁን ይፈርሙልንና እዚህ ጋር አልፈርምም አልኩ እኮ 50 ጊዜ አላወራም አልፈርም ሲ ወንድ የሆነ ነው የሚያስፈርም አልፈርም እሱ ችግር የለም በፍርድ ቤት ምን እንነጋገረው የለም እናንተ ግን መጣችሁ እንነጋገረው የቻቆልክ እኮ ካስበና ወደዚህ ኧረ ተው የምትነምጥለው ጨርሰናል አፈርምን ብለዋል እዛው እንነጋገራለን ቀበሌ መጥራ ይመጣሉታል ለምንድነው መጥና ቆይሽና አቤት ምንድነው ይፈርማሉ ሊወሰድ ነው ተቀላላ ቢያ አይደለም ሊወሰድ አይደለም አንቺ ነሽ አንቺ ደበኛ ደደገት አዝወራይ ተቋሽ ያወሰዱ ምን ተናደም መጽሐፍ ያነባሉ አይደል ይብል አርጋሽ ጎና እናመሰግናለን እናንተ ነገ መጣችሁ ፎርም ልትሞሉ ታይዋታልከሽተ ማቻስ ምን ያረጋል ንብረቴንም ታነቀ ያለኝ ዛው እንግዲህ ክፍለ ሀገር ልግባና አረሸም ይሆን እንትን ደበል ምን አደርጋለሁ እርሻ አስጀምራለሁ ጋሽ እኔ ስም እንዴት ሆናለሁ አይዞህ እንደው የበደልኩሽንም ነገር እንደው ካለ ይቀርበኝ አይዞህ አታስለክኝ ተይ ተይ ታይዋታልከሽ ተይ ጋሽ የዘመዶችን ሰላም ሁሉ ጋሼ በቃ ጨከው ይሉ ነኝ ምን ላደርገው የሆነ ቃረሽቷል በጣም የሆነ ነገር ሲታገው ባለፈው ለኔ ቢጫ ተቷ ነበር እንዴ ቀይ ካጅ ትንሽ ቢጫ ካጅ መቶ ነበር ባለፈው ለኔ ቀይ ካጅ በዛው ቅጥል ይበሉ በቃ ቀይ ካጅ ጋሼ ይገባውታል አታንገላቱ ይሄድበት ታወይ ይገባውታል ጋሼ ነግሬዎት ነበር ጋሽ አጎናፍር የደሃን ባጭር እንዳለ ስለዚህ ነበር ወስቸው ይሆናል እንግዲህ አሸንግጅም